ሰላም ሁላችሁም እንደምን አመሻችሁ። ሰላም ሰላም አማር እንዴት ናችሁ? ሁላችሁ አማን ናችሁ? አለን እንዴት ናችሁ? ሰላም ሁሉ ሰላም። ማን ሰላም። እንኳን ደህና መጣችሁ ሁላችሁም። ያው ቀስ እያለ ሰው ጆይን ሲያደርግ ወደ ሴሚናራችን እንገባለን። አሁን 11 ሰው ነው የሚታይ። ኦልሞስት 30 ሰው ምናምን አለ። ሶ ያው አትሊስት አንድ 10 ምናምን ሰው ሲገባ ጊዜያችንንም ቶሎ ሳንሻማ ቀስ እያለን እንጀምራለን። ከዚህ መካከል ያው የምንተዋወቅ ሰዎችም አለን፣ ማንተዋወቅ ሰዎችም አለን። እስከዛ ራሴን ለማስተዋወቅ ያክል ምናልባት ማያውቁኝ ሰዎች አሉ። አይ ቲንክ እኔ አማር እባላለሁ። እንደዚህ ካሜራ የላብራና አማር እባላለሁ። አሁን በቱርክ ኢትዮጵያ ስቱደንትስ አሶሲዬሽን ላይ ኦልሞስት አንድ አመት ጀነራል ሴክሬታሪ በመሆን እያገለገልኩ እገኛለሁ። ከዛ ውጪ በካይሰሪ ኤርጄስ ዩኒቨርሲቲ ፋርማሲ 4ኛ ዓመት ተማሪ ነኝ። ያው ሁላችሁም ስለመጣችሁ በድጋሚ አመሰግናለሁ። ዛሬ በአዲስ መልኩ በተለይ አካዳሚክሱ በኩል ያለውን ኮኦርዲኔሽን በመካከላችን ያለውን ኮኦርዲኔሽን በዋነኝነት በተለያዩ ከተማዎች ያሉ ኢትዮጵያ ላይም አካዳሚክ ባክግራውንድ የነበራቸው እዚህ መጥተው ደግሞ ማስተርስ ፒኤችዲያቸውን እየቀጠሉ ያሉ ሰዎችም ሁሉም ያለውን ነገር ኮንትሪቢዩት እያደረገ በተወሰነ መልኩ ሁላችንም ራሳችንን ኢምፕሩቭ የምናደርግበት መንገድ እንዲኖር በሚል እሳቤ ያዘጋጀነው ፕሮግራም ነው። ያው ማስተርስ እና ፒኤችዲ አለ እንጂ ይሄ ለማንኛውም ሪሰርች ውስጥ ራሱን ወደፊት ለሚያይ ሰው ኦር ደግሞ ከዚህ ከሰዎች ኤክስፔሪየንስ የሆነ ነገር ማግኘት ይችላል ብሎ ለሚፈልግ ማንኛውም ሰው ክፍት የሆነ ሴሚናር ነው። ሰው ቀስ እያለ ጆይን ማድረግ ሲጀምር አጠቃላይ ስለ ስትራክቸሩ የተወሰነ ማውራት ይጀምራል። አይ ቲንክ አሁን 15-16 ሰው ጆይን አድርጓል። ኦልሞስት ከ50% በላይ ጆይን አድርጓል። ሶ ይህን ያልካልኩ አሁን አንድ ላይክ የተወሰነ ደቂቃ አንስትና ሜቢ 5 ደቂቃ ወር ከ4 ደቂቃ በኋላ እንጀምራለን። እስከ ከ6 ወር ከ5 ደቂቃ በኋላ እንጀምራለን። እስከዛ ማንኛውም ሰው ያው መናገር የሚፈልገው ነገር ካለ ፕሮግራሙ ከመጀመሩ በፊት አስተያየትም ሆነ ማንኛውም ነገር እንቀበላለን። እስከዛ
ኦኬ እስካሁን ያልገቡ ካሉ ቀስ ያሉ ይግቡ። እኛ ቀስ ያልን የምንጀምር ይሆናል። ሶ ዛሬ ሆስታችሁ ሆነው እኔ ነኝ። በድጋሚ መጨረሻ ላይ አዲስ ጆይን ያደረጋችሁ ካላችሁ እኔ አማር እባላለሁ። ኤጀስ ዩኒቨርሲቲ ፋርማሲ 4ኛ ዓመት የባችለርስ ዲግሪ ተማሪ ነኝ። በቱርክ የኢትዮጵያ ተማሪዎች አሶሲዬሽን ላይ ደግሞ ኦልሞስት ወደ 1 ዓመት አካባቢ ጀነራል ሴክሬታሪ በመሆን እያገለገልኩኝ እገኛለሁ። አሁን በቀጥታ ወደ ፕሮግራማችን ከመግባታችን በፊት ያው በተወሰነ መልኩ ቅድምም ነካክቼው ነበር የዚህ ሴሚናር ወይም ደግሞ የዚህ ፕሮግራም ዓላማ ምን አስበን እንደተነሳንና ይህንን ነገር ያው ከእናንተ ጋር ኢንተረስት ኖራችሁ ስለመጣችሁ ለማጋራት ያክል የተወሰነ ነገሮችን ብዬ ከዛ በኋላ በቀጥታ ወደ ዛሬ ሴሚናር ወደሚሰጠን ወንድማችን እናልፋለን። ሶ ፕሮግራሙ ምንድነው? ዛሬ እንዳያችሁት አንድ አይስ ብሬከር ኖሮን በሴሚናር መልኩ ይጀምራል ይሄ ፕሮግራም። ከዚህ ባለፈ ግን ከዚህ በፊትም የተወሰኑ ዌቢናሮችን አድርገን ነበር እንደዚሁ። ነገር ግን በተለያዩ ቶፒኮች ላይ የሆነ ነገር ነበር። አሁን ላይ ግን ያሰብን ያለነው ምንድነው ሞር ኦፍ አካዳሚክሱ ላይ ያተኮረ፣ ምክንያቱም ኮሚኒቲያችን የስቱደንትስ ኮሚኒቲ ነው። የስቱደንትስ ኮሚኒቲው የተወሰነ የሃይ ስኩል ተማሪ እና ኢቨን የባችለርስ ተማሪንም ኮንሰርን የሚያደርግ ነገር ስለሆነ አካዴሚክስ ማስተርስ ላይ ያላችሁ ፒኤችዲ ላይ ያላችሁ ኦልሬዲ ደግሞ አካዴሚ ውስጥ በደንብ ጠልቃችሁ የገባችሁ በርካታ ኢትዮጵያውያን አሉ በቱርክ የተለያዩ ከተሞች ላይ። ሶ ይሄንን ፖቴንሻል ለኮላቦሬሽን ምናልባት ወደፊት ኮላቦሬሽን ያመጣ ከሆነ ከዛ ውጪ ደግሞ እዚሁ ቱርክ ውስጥ ተቀምጠው በተለያዩ መንገዶች ሰክሲድ እያደረጉ ያሉ በዚህ በአካዳሚክሱ በኩል በተለያዩ ፊልዶች በኩል ትላልቅ አቺቭመንቶችን አቺቭ እያደረጉ ያሉና ትላልቅ ሰክሰስ ያላቸው ወይ ደግሞ ማጋራት የሚችሉት ብዙ ስኪል ሴት ያላቸው ብዙ ኤክስፒሪየንስ ያላቸው ሰዎች አሉና ይሄንን ነገር እያንዳንዱ ሰው ኤክስፒሪየንሱን እየወጣ ሼር እያደረገ እኛም ሌሎቻችን እንድንጠቀም ማናውቀውን ነገር ከሌላው ሰው እንድንማር እንዲያደርገን ከዛ ውጭ ደግሞ እርስ በርሳችን ያለውን በአካዳሚክ ዘርፍ ያለውን ኮላቦሬሽን ለማሳደግ ያለመ ነው። ሲቀጥል ያው አዲስ ወደ ቱርክ የመጡ አዲስ ማስተርስ የሚጀምሩ አዲስ ፒኤችዲ የሚጀምሩ ሰዎችም አሉ ከመካከላችን። ሶ እነሱም በፊት ኤክስፔሪየንስ ያላቸውም ቢሆኑ የሌላቸው አዲስም ቢሆኑ ሞር ቱርክ ላይ ስላለው የአካዴሚያ አጠቃላይ በተወሰነ አይዲያው እንዲኖራቸው ይረዳል በሚል ነው። ሶ ዋን ታይም ፕሮግራም ሳይሆን በተወሰነ ታይም ኢንተርቫል የሚቀጥል የራሱ ስትራክቸር ቀስ እያለን ደግሞ አብረን ዲስከስ እያደረግን ስትራክቸሩን አብረን ቀርጸን በየሆነ መልኩ የምናስቀጥለው ፕሮግራም እንዲሆን ነው የምንፈልገው። በየ2 ሳምንቱ ኦር ሁላችንም በተስማማንበት ኢንተርቫል ልክ እንደዚህ ሁሉም መገኘት በሚችልበት ሰዓት የተወሰነ አወሮችን ዲስከሽኖችን ስትራክቸርድ በሆነ መልኩ አድርገን በሴሚናር መልክ ኦር በሌሎች ፎርማቶችም አድርገን እንድንለያይ እና በመካከላችን ያለውን ኮላቦሬሽን አስቀጥለን እንድንሄድ ያለመ ፕሮግራም ነው። ሶ ይህን ፕሮግራም ዛሬ በሴሚናር መልኩ ስንጀምረው ያው ያማከርኳቸው እዚህ ውስጥ ያሉ ሰዎች ነበሩ። በግል ያው ኤክስፒሪየንስ ከመውሰድ ኦር ደግሞ አይዲያ ሀሳብ ከመጠየቅ አንጻር አሁን ደግሞ እንዳያችሁት ያው ኢንተረስት ኖራችሁ መጥታችኋል እና ግሩፕ ላይም ፍሪሊ ዲስከስ ማድረግ እንችላለን፣ አይዲያዎችን ሬዝ ማድረግ እንችላለን። እንደዚህ ቢሆን የተሻለ ሊሆን ይችላል፣ እንደዚህ አይነት ነገር ብንጨምርበት ሞር አሪፍ ይሆናል ምናምን የሚለውን ነገር ሁላችንም አክቲቭሊ ፓርቲሲፔት እያደረግን የምናስቀጥለው እንደሚሆን ተስፋ አደርጋለሁ። ሶ ከዚህ በተጨማሪ ያው ሜን አይዲያውን የተረዳችሁት ይመስለኛል። በተወሰነ መልኩ ቀስ ያለን የምናስቀጥለው እና ኮንሲስተንትሊ እንዲቀጥል በጣም የምንፈልገው ነገር ነው እና ያው በዚህ መልኩ ተስፋ አለኝ፣ ያው ተስፋ አደርጋለሁ እንደምናስቀጥለው። ሶ ይህን ያህል ካልኩኝ ስለ ፕሮግራሙ ዓላማ ይህን ያህል ከተናገርኩኝ አይ ቲንክ ለዛሬ በቂ ይመስለኛል። አሁን ሴሚናሩ ካለቀ በኋላ ፍሪ ዲስከሽን ካደረግን በሴሚናሩ ቶፒክ ዙሪያም ዲስከሽኖች ከተደረጉ በኋላ ጊዜ የሚተርፈን ከሆነ ከእናንተም ፊድባክ እዚሁም የምንጠብቅ ይሆናል። ይህንንም መናገር ፈልጋለሁ። ሶ ብዙ ሳላረዝም የዛሬ ሴሚናር የሚሰጠን ወንድማችንን አስታውቂ ቀጥታ ወደሱ ማምራችሁ ይሆናል።
ዛሬ አይስ ብሬከራችን የመጀመሪያ ሴሚናር የሚሰጠን ሰው አወል ኦልሲዶ አህመድ ይባላል። እዚህ ካይሰር ኤጀስ ዩኒቨርሲቲ እሱም ማስተርሱም በባዮሜዲካል ኢንጂነሪንግ ከጨረሰ በኋላ አሁን ደግሞ ፒኤችዲ አንደኛ ዓመት ተማሪ ነው። አሁን ፒኤችዲ አንደኛ ዓመት ተማሪ ነው። ከዛ ውጪ ብዙ በራሱ የሰራቸው አንዳንድ ፕሮጀክቶች አሉ። እሱን በዲቴል ራሱ ቢያስረዳ የተሻለ የሚሆን ስለሚመስለኝ እሱን ለሱ ተውለታለሁ። የዛሬው ቶፒክ ያው ከፖስተሩም እንዳያችሁት ሞሮፍ አሁን ኤአይ ጊዜው በፍጥነት የተለወጠ ነው። ዛሬ ዓመት የነበረው ኤአይ ቱል እና ኦር የዛሬ 6 ወር የነበረው ኤአይ ቱል እና አሁን ያለው ኤአይ ቱል ራሱ መካከል ያለው ጋፕ በጣም አንበሊቨብል ነው። በጣም ፔሱን በቀላሉ ሊያመልጠን የሚችል ነገር ነው። በየቀኑ ዴቨሎፕመንቶች አሉ፣ በየቀኑ አዲስ ነገሮች ይወጣሉ። ቱ ዘ ቤስት እኛ ይህንን ነገር አሁን ቶፒካችን አካዴሚያ እስከሆነ ድረስ ሪሰርች ላይ ዳታ ላይ የተለያዩ የአካዴሚያ ዘርፎች ላይ እንዴት በጥሩ መልኩ በኢፌክቲቭ መልኩ ስራችንን በሚያቀልና በሚያቀላጥፍ መልኩ መጠቀም እንችላለን የሚለውን ነገር ከራሱ ኤክስፔሪየንስ ኦፍኮርስ ከራሱ ኤክስፔሪየንስ በመነሳት የተወሰነ ለዲስከሽንም ክፍት በሚሆን መልኩ ሴሚናር የሚያቀርብልን ይሆናል። ዊዛውት ፈርደር ሪዲው ወደ እንግዳችን ወደ አወል አሸጋግራችኋለሁ። መድረኩ ያንተ ነው። አመሰግናለሁ አማር። ሁላችሁም እንኳን ደህና መሻችሁ ብዬ መጀመር እፈልጋለሁ። አማር ከሞላ ጎደል በደንብ አስተዋውቆኛል። እኔ የሚጨምረው ነገር አይኖርም። አወል ኦልሲዶ እባላለሁ። በኤጂኤስ ዩኒቨርሲቲ በሜዲካል ኢንጂነሪንግ ፒኤችዲ እየሰራሁ ነው ያለሁት። ሞሮፍ አርቲፊሻል ኢንቴሊጀንስ ወይ ደግሞ ኤአይ ላይ ኤአይን አካዳሚክስ መጠቀም በሚለው የተወሰነ ለማየት እዚህም ባሉ አንዳንድ ኢንተርናሽናል ተማሪዎች ኦርጋናይዜሽን ላይ የተወሰኑ ሴሚናሮች ለማድረግ ሞክረን ነበር። እሱን ኤክስፒሪየንስ ሙሉ ለኢትዮጵያም ለዚሁ ለቤተሰቦቻችን ብናደርግ ብለን አሰብን። ቀጥታ ወደ ሳብጀክቱ ስገባ ሞሮፍ ወደ በእንትን ቤዝድ ነው የምናደርገው፣ አፕሊኬሽን ቤዝድ አድርገን እንቀጥላለን። ሞር እያካካን ኦር ደግሞ እየገባን ማየቱ ከቲዮሪ አልፈን ሞሮፍ ወደ እያካካን ማየቱን መርጫለሁ። እንቀጥታ ስክሪን ደርሳዎቿል ብዬ ተስፋ አደርጋለሁ። ስክሪን ይታያል ሙሉ? አዎ ይታያል። ፉል ስክሪን ነው የሚለው? አዎ ይታያል። እሺ ቀጥታ ወደ ሳብጀክቱ ከገባን ለምን አርቲፊሻል ኢንተለጀንስ ወይ ደግሞ ለምን ኤአይ አካዳሚክስ ላይ እንጠቀማለን ብለን ካሰብን እያየነው ነው። ትናንት ጭራሽ መቆጣጠር በማንችልበት ደረጃ አማራም የመጀመሪያ ያካውታል። ትናንት ያየነው አንድ ቱል ዛሬ ሌላ ታሪክ ውስጥ ገብቶ አስታውሳለሁ። በ2023 ላይ ሳይስፔስ በኋላ ማሳየውን ማየው እና በቅርብ ጊዜ ገብቼ ማየው ላይ ጭራሽ የማይገናኝ ከትላንት ወደ አዲስ ቱሎች በየቀኑ አዳዲስ ነገሮች ይወጣሉ ከመቆጣጠር በላይ ማለት ነው። ሁለት ደግሞ አካዳሚክስ ስራዎች ሪሰርቾች እንደ በፊቱ ላቦር ቀንሰን ለምሳሌ አንድ አርቲክል ማንበብ እንፈልግ ከሆነ ደግሞ አንድ አርቲክል ላይ መስራት እንፈልግ ከሆነ እንደ በፊቱ ቀጥታ ወደ በእንትን ማየት አይደለም ማለት ጉግል ስኮላር ላይ ገብተን ወይ ደግሞ ፐብሜድ ወይ ደግሞ ከምንጠቀማቸው ዌብ ሳይንስ እነዛ ላይ ገብተን ሳይሆን ቀጥታ የምንፈልጋቸውን አርቲክሎች ሰብሰብ አድርገን አንዴ አንብበን አስነብበን ኦር ደግሞ የምንፈልጋቸውን ብቻ። ምክንያቱም አንዳንድ ጊዜ የማንፈልገው መጨረሻ ላይ የእኛ ሳብጀክት እንዳልሆነ የምናውቃቸው አርቲክሎች ይኖራሉ፣ ከኛ ከስኮፓችን የወጡ ሊሆኑ የሚችሉ ኦር ደግሞ አንዳንድ ጊዜ ከዛ ውስጥ የተወሰኑ ሳብጀክቶችን ብቻ ምናልባት እዛ አርቲክል ውስጥ የምንፈልገው ኪወርድ ተብለው ላይ ያልተባለም ወይ ኦር ደግሞ በአንድ 100 አርቲክሎችን አናሊሲስ ሰርቶ እንደሚያወጣልን ያው አርቲክሎች ስንልክ ታውቃላችሁ ዲቴክት ያደርጉታል በኤአይ ጀነሬትድ ነው አይደለም የሚለውን እሱን ያያሉ። እሱን የምናስተካክልበት መንገድ ላይ ስንሄድ በቀላሉ እንደ ፖድካስት አድርገን
አርቲክሎቻችን መስማት የምንችልበት ኤፊሽንት ሆነን እንድንሰራ ስለሚያስፈልገን ነው። እንደምናስታውሰው በፊት ከኛ በአባቶቻችን ጊዜ ላይ ስልክን የሰይጣን ስራ ነው ብለው የራቁ ሰዎች ምን ያህል እየተቸገሩ እንደሆነ እናውቃለን። አሁን ደግሞ ኤአይን ወይ ደግሞ ኤአይን አካዳሚክስ መጠቀም አይሆንም የሚሉ ሰዎች ወደፊት እናያቸዋለን ብዬ ተስፋ አደርጋለሁ እንደሚሆን። ሞሮፍ እንዳልኩት አፕሊኬሽን ቤዝድ ወይ ደግሞ የሀካን እናያለን ብዬ ካሰብኳቸው ውስጥ ከመጀመሪያ ኖርማሊ ሁላችንም የሚጠቀማቸው አሉት እንደነ ቻት ጂፒቲ፣ ጄሚናይ እነሱ ላይ የተቻለ እንዴት ነው ኢፌክቲቭ ሪዛልት ማምጣት የምንችለው። ቀጥሎ የተለያዩት አካዳሚክስ ላይ ሞሮፍ ፎከስ አድርገን ማን መጠቀም ይቻላል በሚለው እንሄዳለን። አብዛኞቻችን እነዚህን አፕሊኬሽኖች እንጠቀማለን። አብዛኞቻችን ኢቨን ቻት ጂፒቲን አጌነስት የወጣው ዲፕሲክን እንጠቀማለን። ጄሚናይ በቅርብ ለተማሪዎች የ1 ዓመት ፍሪ መስጠቱንም እናስታውሳለን። ኮድ ለሚጽፉ ወንድሞቻችን ደግሞ ሞሮፍ ክላውድ ቤዝድ የሆነ ይመረጣል። ፕሪፕሌክሲት የራሱ ብራውዘር አለው እንደምታውቁት የራሱ ብራውዘር ሰርቷል። ኢቨን ከ2 ቀን በፊት ደግሞ ቻት ጂፒቲ የራሱን ብራውዘር ላውንች አድርጓል። ግን ለጊዜው ማክ ኮምፒውተሮች ላይ ብቻ ነው የሚሰራው። which is ከዚህ በኋላ ክሮም ላይ ገብታችሁ ቻት ጂፒቲን ሳይሆን ቀጥታ የራሱ አትላስ የሚለው የራሱ ብራውዘር ይኖረዋል። እዛው ላይ ገብቶ እንደ ብራውዘርም እንደ ቻት ጂፒቲ ሰፖርት እንደ አሲስታንትም መጠቀም የምንችልበት። ሁለት ያው ቻት ጂፒቲ ሊሚትድ ሰዓት ነው የሚሰጠን፣ ሊሚትድ ነው የሚሰጠን። ከዛ በተጨማሪ ጥሩ ቻት ጂፒቲንን ከሌሎቹ ሁሉንም አንድ ላይ አብዛኞቹ ቤዝድ ሆነው ከሱ ላይ ስለሚነሱ እሱን በቀላሉ መጠቀም ይቻላል። ግን ምን እያደረግን ጥሩ ፕሮምፕቶች መጻፍ ይጠበቅብናል ከኛ ጥሩ ያለ። ምክንያቱም እዚህ ጋር ቻት ጂፒቲ ላርጅ ላንጉጅ ሞዴል የምንላቸው አብዛኞቹ ምን እንደምፈልግ አድርገን ነው የምንሰጣቸው። ያው እኛ ከሰጠናቸውን ነው መልስ የሚሰጡን። መጥፎ ኮማንድ ከሰጠናቸው መጥፎ ኮማንድ ወይ ደግሞ የማንፈልገው የተሰጠ ሃሉሲኔሽን እስከ ማለት እስከ በምንለው ደረጃ ማለት ነው። ስለዚህ አሁን እዚህ ጋር አንድ ማሳየት የምፈልገው ምንድነው እነዚህን 5ቱንም 6ቱንም ወር ደግሞ ሌላ ተጨማሪ ላንጉጅ ሞዴሎችን አንድ ቦታ እንዴት አድርገን መጠቀም ይቻላል። አንዳንድ ጊዜ ምንድነው የምናደርገው አንዱን ፕሮምፕት ቻት ጂፒቲ እንሰጠዋለን፣ እናወጣለን፣ ለጄሚናይ እናሰጠዋለን፣ እያደረግን እንሰራለን። ግን አንድ አይነት ሪዛልቶችን ከሁሉም ቦታ እንዴት ማምጣት እንችላለን የሚለውን ነው። ስክሪን መጥቷል። ቻታ በሚል ታያችኋል። ይታያል። አሁን እዚህ ቻታብ የምንለው ኤክስቴንሽን ነው። በብዛት እንደ ኤክስቴንሽን ነው የምንጠቀመው። እዚህ ቻታብ ላይ ምን ማድረግ እንችላለን ብለን ከጠየቅን ያው በክፍያ ነው ከተከፈለ። እዚህ ጋር መጀመሪያ እንደተናገርኳቸው ሞዴሎች አሉ ከቻት ጂፒቲ በደንብ ከምናውቀው ከቻት ጂፒቲ ጀምሮ ጄሚናይ፣ ክላውድ፣ ዲፕሲክ፣ የፌስቡክ ፕሪፕሌክሲቲ እና እነዚህ የተለያዩ ኢቭን መጨመር የሚቻለው ወርታች እነዚህን አንድ ጥያቄ ጽፈን ሁሉንም በሁለቱም አንድ አይነት መልስ እንዲሰጡን ወይ ደግሞ ሁለቱንም እኩል አንድ አይነት መልስ እንዲሰጡን ወይ ደግሞ ምን አይነት መልስ ሁለቱም ይሰጡናል በሚል ለማየት የሚጠቅመን ማለት ነው። ለምሳሌ ራሱ ጥሩ ፕሮምፕት እንዲያዘጋጅልኝ እኔ ከፊልድ ጋር የሚያያዝ ለምሳሌ አንድ ማስተርስ ተማሪ ባዮሜዲካል ኢንጂነሪንግ ኢንስትሩሜንቴሽን ላይ መስራት የሚፈልግ ሰው አለ እንበል። ለምሳሌ እዛ ላይ አይዲያ አለው ሎ ኮስት የሆነ መጀመሪያ አይዲያ ከኛ ነው የመጣው ወጣም ወርደው አትሊስት ወዴት ፎከስ እንደሚያደርግ መስራት እንፈልጋቸው ሳብጀክቶች ይኖራሉ። ግን መገጣጠም የሚባል ነገር አለ ረጅም ጊዜ የሚፈጀው። እሱን ምን ያደርግልኝ በመጀመሪያ ደረጃ እሱ ራሱ ጥሩ ፕሮምፕት ይጻፍልኝ ብዬ አሰብኩኝና አንድ ኮማንድ እንደዚህ ታወጣኝ። ይሄን ፕሮምፕት አንድ ላይ እንስተውና ምን አይነት መልስ ሰጡናል ከሁለቱም ቻት ጂፒቲ ነው። አንዱን እናስጀምረዋለን። ሁለቱም እኩል ሰዓት ላይ ምናልባት ሎጊን ካላልኩኝ ሊመልስ ይችላል። ቀጥታ ቻት ጂፒቲ ኮኔክትድ ስለሆነ መልስ ሰጠኝ። በዚህኛው በተመሳሳይ መንገድ ከከፈላችሁ እስከ 6 ሪዛልቶችን በአንድ ማየት የምንችልበት ኮንዲሽን ይሰጠናል ማለት ነው። ከዚህ ጋር የትኛው የተሻለ ይሰጣል፣ የትኛው የተሻለ ሪዛልት ሰጠን እያየን እዚህ ጋር መጠንቀቅ ያለብን አሁን ደጋግመን እነሱ የሰጠን ቀጥታ ተቀብለን አንለጥፍ ሞረሙ የሰጠንን ቀጥታ ይሄ እንደ ስክራች ነው እንዲያስጀምረን ነገሮችን በሲስተማቲክ መንገድ እንድንሄድ ኖርማሊ በሌማን ተነስተን ዘሎ ከመጀመር ሞር ፎከስ አድርገን በስርዓት ወር ደግሞ ስትራክቸርድ በሆነ መንገድ እንዲሰራለን ማለት ነው። እዚህ ጋር እንደምታዩት ረዘም ያለ
ሰጥቶናል። በዚህ ጋር ደግሞ ምን ማድረግ እንዳለብን የሚያሳይ በዚህ ፖይንቶች ሰጥቶናል። ከነዚህ ፖይንቶች ተነስተን መልሰን እናደርጋለን ማለት ነው። ራሳቸው ጥሩ ፕሮምፕቶች ሰጥቶናል። ከነዚህ እያወጣን ከፈለግን ወደ ጄሚናይ ከፈለገን ራሱ እዛው ቻት ጂፒቲ ላይ ከፈለገን ደግሞ ከዚህ በኋላ የምናያቸው ሌላ የተለያዩ ሲስተሞች ወይ ደግሞ የተለያዩ ቱሎች ላይ አስገብተን መጠቀም እንችላለን ማለት ነው። እዚህ ጋር ከአይዲያ ጀምረን በዛው መንገድ መሄድ ይቻላል። ሞር እኔ ቻት ጂፒቲን ቀደም ብዬ ጠይቄው ነበር ለዚህ አይነት ሀሳብ። ለምሳሌ ቴሲስ ለሚጀምሩ ማስተርስ ቴሲስ ለሚጀምሩ ሰዎች ሞር ከስክራች ለሚጀምረው ምንም ሀሳቡ የሌላቸው ብዙ ሰዎች ልክ ቴዙነሪ መስጠት የሚሰጡበት ሰዓት ላይ ሞር ስትረስ ስለሚሆኑ በዚህ የተለያዩ ከመጀመሪያ ቶፒክ አይዲያ ማዘጋጀት ይጀምራል። ከዛ በኋላ ሪሰርች ፕሮብሌሞቹን አድርጎ ከዛ ደግሞ ሊትሬቸር ሪቪው ላይ መጠቀም የምንችላቸው ሊትሬቸር ሪቪው ረጅም ጊዜ ከሚፈልጉ ስራዎች ውስጥ አንዱ ነበረ በፊት አሰራር። አሁን ግን ሞሮፍ በጣም ጥሩ ቱሎች ስለወጡ በቀላሉ የምንፈልጋቸውን አርቲክሎች ሪቪው መስራት እንችላለን። ይህን ስል ግን አሁንም አናንብብ ማለት አይደለም። ሞር ስራውንም እኛ ላይ ነው የሚወድቀው፣ መጽሐፍም እኛ ላይ ነው የሚወድቀው። ስራ ማቅለል ላበር ስራ ምለው ደግሞ አድካሚ የሆነውን ስራ ለምሳሌ 100 አርቲክል እያንበቡ እያንዳንዱን ኖት ከመያዝ በዚህ በቀላሉ መንገድ ማስተካከል በሚለውን የመጀመሪያው እሱ ይሆናል ማለት ነው። በተመሳሳይ መንገድ ጄሚናይ እንደምናውቀው ለአንድ ዓመት በተለይ ለተማሪዎች ኢሜል ጄሚናይን መጠቀም የምንችልበት ሰጥቶናል። ጄሚናይ ላይ በብዛት ኢሜጅ ስዕሎች በተለይ ፍላሽ 2.5 ብሎ ያወጣው በቅርብ ፐብሊክ ያደረገው ሞዴሉ ከኢሜጅ አንጻር ቻት ጂፒቲ የተሻለ ያሰኘዋል። ጥሩ ስራዎች መስራት ይቻላል። በተቻለ ከሱ ጋር ከጄሚናይ ጋር የተገናኘ ኖትቡክ ኤልኤልኤምን ደግሞ በቀጣይ ቻፕተር ላይ እናዋለን። ስለዚህ እነዚህን በመጀመሪያ ደረጃ እነ ቻት ጂፒቲን፣ እነ ጄሚናይን፣ እነ ክላውድ፣ እነ ዲፕሲክን በቀላሉ ለአካዳሚክ ሪሰርች ላይ መጠቀም እንችላለን። ግን ስንጠቀም ምንድነው ጥሩ ኢፌክቲቭ ፕሮምፕት መጻፍ በሚለው ነው የሚወስነው ማለት ነው። ዲፕሲክ እንደምታውቁት ነፃ ነው፣ ረጅም ስራ ይሰራል። ቀጣይነት ልክ መጀመሪያ ልክ ሳብጀክት ቶፒኮችን ወሰንን፣ በዚህ ቶፒክ ላይ ነው የምንሰራው ብለን ከወሰንን በኋላ ቀጥታ እነዛን ኪወርዶች ይዘን ወደ ጉግል ስኮላር ነበር የምንሄደው። አሁን ግን በተቻለ መጠን ሴማቲክ ስኮላር የሚለው አርቲፊሻል ኤአይ ቤዝድ የሆነ ራሱን የቻለ ሲስተም አለን። እሱ ላይ ገብተን የምንፈልጋቸውን አርቲክሎች ወይ ደግሞ የፈለግነው ኪወርድ አስገብተን እዛ ላይ በቀላሉ አርቲክሎች ማግኘት የምንችልበት ኮንዲሽን አለ። ከአሁን በፊት ያስገባናቸው ኮንሰፕቶች አሉ። ለምሳሌ ወደ ቅድሙ ሳብጀክት እንመለስና እዚህ ላይ በተገናኘ ለምሳሌ እንበል እኔ በባዮኢንስትሩሜንቴሽን ላይ ኦክሲጅን ኮንሰንትሬተር መስራት ፈልጋለሁ። ሎ ኮስት ነው የምሰራው ብያለሁ። ከሎ ኮስት ኢፌክቲቭ ኦክሲጅን ጋር የተገናኙ በሊስት መሰረት እንደዚህ አይነት ያው ጉግል ስኮላር ላይ የምናውቃቸው የነበራቸውን አሰራሮች ግን በቀላሉ ኤአይ ቤዝድ በሆነ መሰረት ማን ከማን ጋር ሪሌትድ እንደሆነ ማንን በቀላሉ ሳይት እንዳደረገ ማየት የምንችልበት በቀላሉ የምናገኘው ሪዛልት ይሰጠናል ማለት ነው። ይህን ካየን በቀላሉ ሳይቴሽን ማውጣት እንችላለን። ኖርማሊ ጉግል ስኮላር ላይ እንዳለው ሁሉ እዚህ ጋር ማን ከማን ጋር እንደተገናኘ በኋላ የምናየው ሲስፔስ ላይ ቀጥታ ማገናኘት እንችላለን። ከዚህ አርቲክል ጋር የተገናኙ ሌሎቹንም ማየት እንችላለን። ላይብራሪ ውስጥ የራሳችን ላይብራሪ ክሬት አድርገን ላይብራሪ ውስጥ መስራት እንችላለን። በቀላሉ ደግሞ ሳይቴሽኖችን ማዘጋጀት እንችላለን። እዚሁ ሴማቲክ ስኮላር ላይ ሴማቲክ ስኮላር ይሄ እዚህ ላይ ብቻ አያበቃም። ሌላ የተለያዩ ሰፋ ያሉ ስራዎችን ይሰራል። ላዩ ላይ አትሊስት እስከ 3 ሚሊዮን የሚጠጉ ወደ 230 ሚሊዮን የሚጠጉ ዳታቤዞች አሉት በስሩ። ስለ ሴማቲክ ይህን ያህል ካልን ወደ ቀጣዩ እናልፋለን። በመቀጠል በጣም ስራ ከሚያዩ በጣም አክቲቭ ከምጠቀማቸው ኤአይ ቱሎች ውስጥ አንዱ ሪሰርች ራቢት የሚለው ነው። ይህ
በሪሰርች ወይ ደግሞ ኮኔክትድ ፔፐርስ ከሚለው ኤአይ ቱል ጋር ያመሳስላል። ኦልሞስት አንድ ስራ ነው የሚሰሩት። ይሄ ምንድነው የሚሰራው? አንድ አርቲክል አስገብተን እሱን ማን ሳይት አደረገው በግራፍ መንገድ ስንል ሁሉም ማን ከማን ጋር ኮኔክት እንደሚደረግ መች እንደተጻፈ የምናይበት ማለት ነው። ለምሳሌ እንክፈተውና ራሱን አንድ አርቲክል ከፍተን ሶሪ እሺ ቀጥታ ገባን። ከዚህ በፊት የተጠቀምኳቸውን ዳታዎች ተጠቅሜ ለመቀጠል እሞክራለሁ። የኔ ሪሰርች ኤሪያዎች ውስጥ አንዱ ኤሌክትሮፖሬሽን የሚባል ነው። እሱን ማሽን በራሳችን ለመስራት የሞከርነው። ለምሳሌ እዚህ ኤሌክትሮፖሬሽን የሚለው ፎልደር ውስጥ የተለያዩ አርቲክሎች ውስጥ አሉ። ከነሱ አርቲክሎች ውስጥ ለምሳሌ አንድ እንመርጣለሁ። ይሄን ራሳችሁ አንዳንድ ማስገባት እንችላለን። ዞቴሮም እንደምንለው ወደ ደግሞ እንደ አዲስ ፔፐርም ማስገባት እንችላለን። ካለው ፔፐር ላይ ስንቀጥል ለምሳሌ ይሄን ፔፐር ብመርጥ እዚህ ፔፐር ላይ ምን ማን ራሱን ከራሱ ጋር የተገናኙ አርቲክሎች በቀላሉ ፊት ለፊት ማየት እንችላለን። ቀጥታ አርቲክሉን በቀጥታ ማየት እንችላለን። በቀላሉ እዚህ ጋር ለምሳሌ የኛ መጀመሪያ የመረጥነው እዚህ ጋር በቀላሉ ለምሳሌ የመረጥነው አርቲክላችን ይሄ ቢሆን ይሄን አርቲክል ማን ሪፈረንስ አደረገው ብለን ማየት እንችላለን። ከሱ ጋር ደግሞ ሪሌትድ የሆኑትን ማን አርቲክሎች በቀላሉ ኮኔክትድ ፔፐር ላይ በሆነው መሰረት ተመሳሳይ አርቲክሎች ማግኘት እንችላለን። ከሱ ጋር የተያዙ ሌላ አርቲክሎች ለምሳሌ በቀላሉ ማን ከማን ጋር ይገናኛል፣ ማን ሪፈረንስ አደረገ። እዚህ ጋር እንዳለን የምናያቸው ግራፎች ማን ከማን ጋር እንደተገናኘ መች ለምሳሌ እዚህ በአመተ ምህረቶቹን በቀላሉ ማየት እንችላለን። ከዛው አውጥተን በቀላሉ ሪፈረንሶች ማግኘት ከኛ ጋር ሪሌትድ የሆኑትን በቀላሉ ማየት እንችላለን ማለት ነው። እዚህ ለምሳሌ የምመርጥ እዚህ ጋር ራሱ ይመጣል። ፒዲኤፉን በቀላሉ አግኝቼ ማንበብ እችላለሁ ማለት ነው። እዚህ ላይ መጀመሪያ እንዳልኩት የራሳችን እንትን ማዘጋጀት እንችላለን። ፎልደሮች መክፈት እንችላለን። እዚህ ጋር ፎልደሮች ከፍተን ሳይቴሽኖችን ማስተካከል እንችላለን። ሁለት ደግሞ ዞቴሮ የምንጠቀም ከሆነ ቀጥታ ከዞቴሮችን አምጥተን ማን ከማን ጋር እንደሚገናኝ ማን መች በቀላሉ እያንዳንዱ በፊት አንድ ፒዲኤፍ ከፍተን የምናደርገው ማን ይሄኛውን ሳይት አደረገው ከዛ ያን ሳይት እያንዳንዳችሁን እየከፈተን ነበር የምናይ ነበረው። ነገር ግን እሱን ትተን በቀላሉ አርቲክሎችን ማየት የምንችልበት ማን ለማን ሪፈረንስ ሰጠ የሚለውን ማየት ማድረግ የምንችልበት ኮንዲሽን ይሰጠናል ማለት ነው። ወደ ቀጣዩ ስናልፍ ዋናው የዛሬው ፎከስ ማድረግ ከፈለኩባቸው ሳብጀክቶች አንዱ ሲስፔስ ነው። ሲስፔስ 2023 ላይ የከፈትንበት ሰዓት ወይ ደግሞ መጠቀም የጀመርኩበት ሰዓት አሁን ያለበት ደረጃ ላይ አልነበረም። ሞሮፍ ከፒዲኤፍ ጋር ማውራት ከፒዲኤፍ ጋር የምፈልገው ነገር የራሱ ሰመሪ ማውጣት ቀጥታ ከፒዲኤፍ ጋር ኮንታክት ማድረግ ነበረ። አሁን ግን ሌቭሉን በደንብ ከፍ አድርገውት አዲስ ፊቸሮች ጨምረውበት የተለያዩ ስራዎችን መስራት የሚችልበት ደረጃ ደርሷል። ምን ስንል
ከነዚህ ውስጥ የመጀመሪያው የራሳችን ላይብራሪ ቅድም እንዳልነው ያው ስንሰራ የራሳችን የምንሰራቸው አርቲክሎች ወይ ደግሞ መርጠን ያስገባናቸው በክላሲካል መንገድ ቅድም ባሳየነው መንገድ የምንመርጣቸው ፒዲኤፎች ይኖራሉ። እነሱም ፒዲኤፎች ላይብራሪ ውስጥ ከተን ከላይብራሪ ውስጥ የምንፈልጋቸው ነገሮች ማድረግ እንችላለን። የመጀመሪያው ያ ነው። ሁለተኛ ያው ልክ ነው አይደለም ኢቲካል ነው አይደለም የሚለው ራሱን ጥያቄ ሆኖ እዛው ላይ ጽሁፎችን ማጻፍ እንችላለን። እንጀምራለን እኛ መጻፍ እንጀምራለን። እኛ መጻፍ የጀመርነው እነሱን ማስቀጠል እንችላለን። ያው ኢቲካል ነው አይደለም የራሳችን አይዲያ ነው አይደለም የሚለው ራሱን የቻለ ጥያቄ እንደሆነ ነው። ይሄ የመጀመሪያ ፊቸር ለመጀመሪያ ያወጡት ላይም ፊቸር ነበረው። ቀጥሎ ደግሞ ከፒዲኤፍ ፋቻዎቹ ጋር ወር ደግሞ ካስገባችሁት አርቲክል ጋር ቀጥታ ማውራት ትችላላችሁ። ውስጡ ላይ ምን አለ የምንፈልገው ኪወርድ አለ ወይ የለም ወይ ስለዚህኛው ነገር ፒዲኤፍ ውስጥ ስለዚህኛው ነገር አውርቷል ያላወራም። ምክንያቱም ሙሉ ፒዲኤፍ ማንበብ እናንተ ተጠበቅባችሁ ማለት ነው። ያወርዳችሁትን ያው በፊት ምን ነው የምናደርገው ከተለያዩ ሳይቶች ላይ አውርደን አንብበን እያንዳንዱ ላይ እዛ ላይ ያ ነገር አለው የለም ወር ደግሞ ኮንትሮል ኤፍ ብለን እዛ ውስጥ ያ ኪወርድ ካለ ከሌለ ብለን ነበር የምናደርገው። ግን ቀጥታ እዚህ ጋር ከአርቲክሉ ጋር በሳይንቲፊካል ወይ ማውራት እንችላለን ማለት ነው። ሌላኛው ቴሲስ ስንጽፍ አርቲክልም ስንጽፍ ከሚያስቸግሩና ከሚያፈጉን ስራዎች ውስጥ አንዱ የሆነው ሊትሬቸር ሪቪው ነው። ሊትሬቸር ሪቪው ላይ በፍሪ ፕላኑ ላይ እስከ 50 አካባቢ አርቲክል አንዴ እስከ 10 እስከ 50 ማየት ይችላል። ያው ከተከፈለ ረጅም አርቲክሎችን ብዙ አርቲክሎችን አይቶ የነሱን ሪቪው የእያንዳንዱን ይህን ከነቻት ጂፒቲ የሚለየው ምንድን ነው ብለን ከጠየቅን ይህ ብሎ ማለት ቻት ጂፒቲ ሲደመር ጎግል ስኮላር ኦር ደግሞ ሌላ ፐብሜድ ኦር ደግሞ ሌሎች ዳታቤዝ የአካዳሚክ ዳታቤዝ የምንለው ጋር የሚገናኘው ነው። ሶ እዚህ ላይ የራሱን አይዲያ ከመስጠት ይልቅ ፒዲኤፍ ላይ ምን አለ እሱን አውጥቶ ሰመሪ አድርጎ ነው የሚሰጠን። ሶ ሃሉሲኔት የማድረግ ቻንሱ በጣም ዝቅተኛ ነው ማለት ይቻላል። ሶ እዚህ ላይ የምናገኛቸው ሊትሬቸር ሪቪዎች ከቻት ጂፒቲ ላይ ጠይቀ ነው። ስለዚህ ቻት ጂፒቲ አንድ አይነት ስራ ማሰራት እንችላለን። ነገር ግን ቻት ጂፒቲ ላይ ኦር እነሱና የመሳሰሉት ላይ ሃሉሲኔሽን ችግር ይፈጠራል። ያው በፊት እንደምታውቁት መጀመሪያ አካባቢ ቻት ጂፒቲ ላይ የሌሉ አርቲክሎችን ሪፈረንስ ከመስጠት የሌሉ አርቲክሎችን ክሬት ከማድረግ ይደርስ ነበር። አሁን የተሻለ ነው ከሱ አንፃር እሱ ሲታይ። ግን ቢሆንም እነዚህ ለሳይንስ ተብለው ወር ደግሞ ለአካዳሚክስ ተብለው የተሰሩትን መጠቀም የተሻለ ሆኖ ይገኛል። ሁለት ቶፒኮች ማግኘት እንችላለን እዛው ላይ ሁለት ፓራፍሬዝ ወርዶችን ፓራፍሬዝ ማድረግ እንችላለን። በዛ ደግሞ ራሱ የጻፈውን ኤአይ ዲቴክት አርግ ብለን መጠየቅ እንችላለን። እዚህ ላይ አንድ ከዚህ በፊት ከፍቻቸው ከነበሩ ሳብጀክቶች ውስጥ አንዱ ዛሬ 100 ነበረ ወዲያው ወርዷል። ለፍሪ ለወር 100 ይሰጣል። በአንድ ስትጠቀሙት በጣም ቶሎ ይወርዳል። ማለት አንድ ፕሮምፕት እስከ 40 50 60 ድረስ የመውሰድ ቻንስ አለው። እዚህ ላይ አንድ ሰርች ለማድረግ እንሞክርና ምን ይሰጠናል ብለን እዚህ ላይ ምን ይሰጠናል ብለን ቼክ ብናደርግ እዚህ ጋር ለየት የሚያደርገው ማንን ነው? ያው እንደ ቻት ጂፒቲ ባለው መሰረት ዲፕ ሰርች ስናደርግ ሞር ኦፍ አሁን 10 እና 100 አርቲክል ያይ ከነበረ ዲፕ ሰርችን አክቲቬት ካደረግነው እስከ 100 እስከ 200 ሰፋ ያሉ ሰርቾችን አድርጎ ያመጣልናል ማለት ነው። እዚህ ጋር እያንዳንዱ ስቴፖችን አንድ በአንድ ምን እያደረገ እንደሆነ ያሳየናል። ምን ያህል አርቲክል እንዳገኘ እያንዳንዶቹን ሰመሪ ያወጣል። በዛው እነሱ ሰመሪዎች ላይ የምንፈልገውን ከኛ ጋር የሚሄደውን ማየት የምንችልበት እያንዳንዱ እስካሁን ለምሳሌ ወደ 100 የሚጠጋ ወረቀቶችን እንዳገኘ ፔፐሮችን እንዳገኘ አርቲክሎችን እንዳገኘ ከጎግል ስኮላር 20 ፔፐሮችን ከ2022 ጀምሮ በሚል ላይ 20 እንዳገኘ እያንዳንዱን ስቴፕ እየተናገረ ነው የሚሄደው። በፊት ላይ እንደዚህ አይነት ሳብጀክት እንደዚህ አይነት አሰራር አልነበረውም። በየቀኑ አዳዲስ ነገሮች ይወጣሉ። ይሄ በሚሰራበት ሰዓት
እሱ እየሰራ ባለበት ሰዓት ሌላ አሰራሮችን እናያለን ምን ምን ያደርጋል በሚለው። አሁንም እዚህ ጋር ዞቴሮ ደጋግሞ እየመጣ ነው እያያችሁት ከሆነ ዞቴሮ ላይ ዳታቤዝ ነው የሚሰራው። እዛ ላይ ያሉን ዶክመንቶች ማስቀመጥ እንችላለን። ክላውድ ላይ ክላውድ ቤዝ ከራሳችንም አፕሎድ ማድረግ የምንችልበት ኮንዲሽን አለ ማለት ነው። እዚሁ ፒዲኤፍ ሎድ ላድርግ። ይህም ፒዲኤፍ ሎድ ካደረግን በኋላ ቀጥታ ወደዚህ ይመጣልና እሱ ዳታ ኤክስትራክት ያደርጋል ምን ምን እንደሆነ ምን ምን ውስጡ ላይ እንዳለበት። ከዛ እያንዳንዱ ይሄን ፒዲኤፍ ከፍተን ከሱ ጋር የምንፈልጋቸውን ነገሮች ማጻፍ እንችላለን። ለምሳሌ ከፈለግን ራሱን አንድ የሆነ ፓራግራፎች መርጠን እዚህ ኤክስፕሌን እንዲያደርግልን እንችላለን። ለምሳሌ አልገባንም አንድ ፓራግራፍ ወር ደግሞ አንድ ሴንቴንስ አልገባንም፣ ወይ እዛ ላይ ሙሉ አብስትራክቱ አልገባንም፣ እዛ ላይ ማጻፍ እንችላለን። ከፈለግን እዚሁ የራሳችን ሰጀስትድ የሆኑ ጽሁፎች አሉ። ቅድም ከፒዲኤፍ ጋር ማውራት ያልኩት ይህንን ነው። እዚህኛው የዚህ ሙሉ ፔፐሩን አብስትራክቱን ቀጥታ ሰመሪውን ጀነሬት ማድረግ እንችላለን። ሪዛልት ምንድነው ሪዛልት ያደረገው፣ ሪዛልቱ ላይ ምንድነው የሰጠን ብለን ስለ ፔፐሩ መጠየቅ እንችላለን። ኮንክሉድ ምን አድርጎ ጨረሰ፣ ኦር ደግሞ የራሳችንን ጽሁፍ እዚህ ላይ ለምሳሌ እኛ ፎከስ ያደረግንበት የራሳችን ኪኖት ሊኖረን ይችላል። ኦር ደግሞ የሆነ ዘመት ጽሁፍ ላይ የምንፈልገው ስቴትመንት አለ ወይ የለም የሚለውን ቀጥታ እዚህ ስቴትመንት ላይ ያ አለ ወይ ብለን መጠየቅ እንችላለን ማለት ነው። እዚህ ላይ ከከፈላችሁ መክፈል ደግሞ አሁንም የኛው ፖድካስት ፔመንት ይፈልጋል። ሞር እንደምታውቁት አብዛኞቹ ኤአይዎች አሉ ዶክመንት ስትናቸው ወደ ድምጽ የሚቀይሩ ቀጥታ የሚያነባሉ። አርቲፊሻል ኢንተለጀንስ እንደሆኑ በደንብ ያስታውቃሉ። ሁላ መስማት ትንሽ ከበድ ይላሉ። ግን ፖድካስት ላይ ሲሆን ሁለት ሰዎች ሶስት ሰዎች እንደሚያወሩት ሆኖ ነው የሚወጣው። ለሱ የተቻለ በዚህ ሰዓት ይሄኛው ጥሩ ሪዛልት ስለማያወጣልን ወይ ደግሞ ክፍያ ስለሆነ ለሱ ኖትቡክ ላይ ሄደን የተወሰነ ነገሮች ለማሳየት እሞክራለሁ። እዚህ ላይ ፓወርፖይንት ማዘጋጀት ይቻላል። ከራሱ ፒዲኤፍ ሰተነው ፓወርፖይንት እንዲያዘጋጅልን ማድረግ እንችላለን። ሳይቴሽን እንዲያስተካክል ማድረግ እንችላለን። ዳታዎች ከውስጡ ዳታ የምንፈልጋቸው ዳታዎች ካሉ ዳታዎች ማውጣት እንችላለን። ያን ስራ መስራት ይችላል ማለት ነው። ወደ ቅድሙ ሳብጀክታችን ስንመለስ ሙሉ ጨርሶ ሪዛልት አውጥቶልኛል ማለት ነው። ኦልሞስት ወደ 18 ሪፈረንስ ያለው ጽሁፍ ጽፎልኛል። እዚህ ጋር ከተያዙ እዚህ ጋር እንደምታዩት አውርድ ፋይል ዳውንሎድ እዚህ የሰሩትን ስራዎች እንዳለ ኤክሴል ላይ የተጠቀመውን ዳታዎች እያንዳንዶቹ ያሉትን ሪዛልቶች ወር ደግሞ የአርቲክሉ ሊንክ ዲኦአይ ነምበር ያልነውን እሱን ሲደመር አብስትራክቱን የሚይዝ ዳታ እዚህ ጋር ደግሞ የምናየውን ፒዲኤፍ በቀላሉ እዚህ ጋር ሊትሬቸር ሪቪው የሰራውን በቀላሉ ማግኘት የምንችልበት ሲስተም ያዘጋጅልናል። ምንድነው የሚያወርደው የሚለውን አብረን ለማየት እናወርድና እናየዋለን። ያው ይሄን ከሳይን በኋላ ያው ጥያቄና መልስ ላይ አንዳንድ ነገሮችን በደንብ ለማብራራት እንሞክራለን። ምንድነው ያወረደው ብለን ስናይ አብዛኞቹ ኤክሴል ፋይሎች ናቸው። ኤክሴል ፋይል ላይ ምን አለ ብለን የምናይ ከሆነ ይሄን የምታውቁት አብዛኞቻችን ከሚያፈጉን ስራዎች ውስጥ አንዱ ይሄ ነው። እያንዳንዱን አርቲክል እያነበብን ኖት እያያዝን ታይትሉን ማስገባት ሊንኩን ማስገባት ነበረ። አሁን እያንዳንዱን የፔፐሩን ሊንክ ዲኦአይ ነምበሩ ያለበት እዛው በቀላሉ እዛ ደግሞ አብስትራክቶቹ እያንዳንዱን አርቲክል አብስትራክት በቀላሉ የሚጽፍ ምን ያህል አብስትራክት ምን ያህል አርቲክል አነበበ 100 አካባቢ ብለን ነበረ 100 የሚሆኑትን አርቲክሎችን ሰብስቦ አንዴ በኤክሴል መልክ ያስቀምጠናል ማለት ነው። ይሄኛውን ያው ቀደም ቻትጂፒቲ ላይ ችግር አለበት ካልናቸው ሃሉሲኔሽን ሊያስወጣ የሚችል አንድ ሲስተም ነው ማለት እንችላለን ማለት ነው። እንመለሳለን ወደ አርቲክሎቻችን። ስለዚህ ላይብራሪያችን ላይ ገብተን የፈለግናቸውን ፒዲኤፎች ሎድ እያደረግን ከፒዲኤፉ ጋር ማውራት እንችላለን። እዚህ ጋር
ቀጥታ ቀደም ያልነውን ፒዲኤፍ በቀላሉ ማውረድ እንችላለን። እዚህ የራሳችን አዲስ ኮለመን መከረት እንችላለን። ለምሳሌ አርቲክሉ ላይ ለምሳሌ ዳታ ምንድነው መሰራው ነበር ከኔ ጋር ሪሌትድ የሆነ ለምሳሌ ኤሌክትሮፖሬሽን የሚባል ሲስተም አለ። እሱ መጠቀም ከሆነ ለምሳሌ እዛ ላይ የሚጠቀመው ሴል ለምሳሌ የምፈልገውን ወይ ደግሞ የሚሰራበት ሴል እሱ ከሆነ ወይ ደግሞ እሱ ከሆነ እዛ ላይ ጽፋለሁ። እሱ ያሉበትን አርቲክሎች እዚህ ጋር እናስብ። ምናልባት ከመቶ በላይ አርቲክሎች አሉ። እዚህ ውስጥ ስለ ብሬስት ካንሰር የሚያወሩትን ብቻ እንዲያወጣልኝ ማድረግ እንችላለን። ወይ ደግሞ ስለ ብሬስት ካንሰር ምን እንዳለ ምን አይነት ሪዛልት እንዳወጣ ለብቻ አዲስ ኮለመን መስራት ይችላል ማለት ነው። እዚህ ላይ እንደምታዩት እዚህ ጋር እንደምናየው ኮንክሉዥን ማስገባት ኮለመን ባስገባን ቁጥር ኮንክሉዥን አሁን ለዚህ የዚህ ያስገባው የአርቲክሉን ኮንክሉዥን ያስገባል ብሎ ማለት ነው። እዚህ ጋር አንድ አርቲክል አይደለም 2 3 4 5 6 እና ደግሞ ከዛ በላይ እስከመቶ ያሉትን አስቡ። እዚህ ላይ እያንዳንዱን አንድ ባንድ ማየት እንችላለን። እዚህ ላይ እንዳልኩት የራሳችንንም መጨመር እንችላለን። ሙሉ በእጃችን አለ ማለት ነው ስራው። ሲስፔስን ይሄን ያህል ካለን ቀጣይ ደግሞ ሁሪስቲካ ያልነው ሁሪስቲካ ሞር ኖሌጅ ቤዝድ እዚህ ጋር ለምሳሌ ምንም ስለምንሰራው ሳብጀክት ምንም አይዲያው ከሌለን ምንም የምናውቀው ነገር የለም እንበል። ለምሳሌ ግን አትሊስት አንድ ኪወርድ አለ እጃችን ላይ የምናውቀው አንድ ኪወርድ አለ። በሱን ቤዝድ አድርገን የተለያዩ ስራዎችን ነው ከዛ ላይ ምን ማለት ነው ማን ነው የሚለውን ሙሉ በቻርት መንገድ የሚያሳየን ሲስተም ነው ማለት ነው። ለምሳሌ አሁንም ከራሴ ፊልድ ጋር እሄዳለሁ ልበል። እኔ ስለ ኤሌክትሮፖሬሽን ምንም አይነት አይዲያው የለኝም። መጀመሪያ አስተማሪ ወይ ደግሞ ሳብጀክቱን ሲሰጠኝ መጀመሪያ ምን እንደሆነ አላውቀውም። ምናልባት ምን እያለ እንደሆነ አይገባኝም። ምን አደርጋለሁ? መጀመሪያ መጠቀም ፈልገው ይሄን ነው። አንድ ኮንሰፕት ወይ ደግሞ አንድ ኪወርድ ተጠቅሜ እሱን አስገባለሁ። ለምሳሌ ይሄ ምን ማለት ነው? በመጀመሪያ ደረጃ ምን እንደሆነ አላውቅም ኤሌክትሮፖሬሽን። ይሄን ከከፈትኩኝ በኋላ ምን ማለት ነው ኤሌክትሮፖሬሽን ብዬ ጠይቀዋለሁ። ስለዚህ ኤአይ ቤዝድ ነው የራሱ ምን ያደርገኛል? መጀመሪያ ይሄ ኤሌክትሮፖሬሽን ምን እንደሆነ ለቤዚክስ ምን እንደሚሰራ ምን እንዳለው በቀላሉ ለኔ ያስረዳኛል ማለት ነው። ስለዚህ ወደ ማፕ ላይ ጨምሯለሁ። መጀመሪያ ኤሌክትሮፖሬሽን ማን ነው ምንድነው የሚለውን ይነግረኛል ማለት ነው። እሺ እሱን ተረዳሁኝ። ከዛ በኋላ እንዴት ነው የሚሰራው ራሱን መርጠዋለሁ። እንዴት ነው የሚሰራው? ቴክኒኩ እንዴት ነው የሚሰራው? ምንድነው የሚያደርገው? አላውቅም። ስለዚህ አሁንም ይጨምርልኛል ማለት ነው። ለምሳሌ ኤግዛምፕል ይስጠኝ። ስለዚህ ይሄ ከእናንተ ፊልዳችሁ ላይ ማገናኘት ትችላላችሁ። እዚህ ላይ ፕሮምፕት መጨመር ይቻላል። እዚህ ላይ የራሳችሁን ኤግዛምፕል መጨመር ይቻላል። መች ሂስቶሪካል በቀላሉ እነዚህ ምንም ስለማናውቃቸው ሳብጀክቶች ቀጥታ የሮንዱን ከማለት እዚህ ላይ መስራት የተቻለ አዋጭ ነው የሚል ሐሳብ አለኝ። ለማንበብም ኢቨን እንደ ስትራክቸርም ለሰዎች ለማሳየት የተቻለ ነው። የራሳችንን ከስተም ኖድ መምረጥ እንችላለን፣ ማስተካከል እንችላለን ማለት ነው። ለምሳሌ ይሄን ለራሱ ካፍለን ከዚህ ላይ ዳታ ኤክስትራክት እንዲያደርግ የተለያዩ ስራዎችን እንዲሰራ ማድረግ እንችላለን። የተወሰነው ይሄም ፍሪ ነው። እዚህ ላይ ቅድም ካረጋውን ከሰጠነው ሳብጀክት ላይ ለምሳሌ ምን አወጣ ብለን ካየን ይሄን ለይቶ አወጣልን። የመረጥነውን ማስገባት እንችላለን፣ ኤክስትራክት ማድረግ እንችላለን ማለት ነው። ከዚህ ላይ ግራፍ አውጥቶ በቀላሉ እንድናይ አረጋን ማለት ነው። እያንዳንዳችሁን ለምሳሌ ሃይ ቮልቴጅ ይሄኛው አላውቀውም። ለምሳሌ ምንም አላውቀው ሳብጀክት ነው። የዚህ እያንዳንዱ ምን ማድረግ ይችላል? ምን ማለት ነው የኤሌክትሪክ ኤነርጂ እያንዳንዱን ወርታች ምንድነው የሚሰራው የሚለውን ማየት የምንችልበት ሳብጀክት የራሳችንን ግራፍ የራሳችንን ቻርት መመስረት እንችላለን። እንዳልኩት እዚህ ጋር ምንም ሳብጀክቱ እውቀቱ ከሌለን ኪወርድ ብቻ ካለን በቀላሉ ነገሮችን አገጣጥሞ እንድንሰራ በደንብ እንድንረዳ ኢሜጅ ሲሆን የተሻለ መንገድ መረዳት ስለምንችል የሚለው ማለት ነው። በመቀጠል በቅርብ እኔም በሰሞኑ ነው ያየሁት ያለሁት በጣም ገራሚ ከሆኑ አሁንም በስቱደንት አይዲ ስቱደንት ኢሜል አክሰስ ማድረግ ከሚችሉ ቱሎች ውስጥ አንዱ ነው።
ጌም ቼንጀር ልንለው እንችላለን። አሁን ብዙ ስራዎችን በቀላሉ እየሰራ ያለ ፒዲኤፍ ሰጥተነው ማይንድ የተለያዩ ስራዎችን ቪዲዮ ማውጣት የሚችል ፖድካስት መስራት የሚችል በራሱ ምንም አልከትሉት በቀላሉ እኔ አሁን ቅርብ ሰዓት ላይ አንድ የኢራን አርቲክል አግኝቼ በኢራን በፋርሲ የተጻፈ አስገብቼ በቀላሉ ራሱ ትራንስሌት አድርጎ ምንም የጠየቁት ነገር የለም። ቪዲዮ እና ፖድካስት ብቻ አዘጋጅልኝ ብዬው በተቻለም ገራሚ አድርጎ ፖድካስቱን በደንብ በሚሰባ መልኩ ቪዲዮም ስራ ብዬ የአራት ደቂቃ ቪዲዮ ሰርቶ በቀላሉ ይሄ ከሚሰራው በጥቂቱ ማውራት ከምንችላቸው ስራዎች ውስጥ አንዱ ነው። ይሄኛውንም በስኩል ኢሜይላችሁ አክቲቭ ማድረግ ትችላላችሁ። ምን ምን ይሰራል ብለን ከጠየቅን ከላዩ ላይ አዲስ ኖት መከረት እንችላለን። እዛ ላይ ስንከረት ምን ነው የምናደርገው? ምን መጠቀም እንችላለን? እዛ ክሬት ለማድረግ ከጎግል ድራይቫችን ፋይሎችን ማስገባት እንችላለን። ምናልባት የኢንተርኔት ፋይል ሊሆን ይችላል፣ የዩቲዩብ ፋይሎችም ሊሆኑ ይችላሉ። ኦር ደግሞ ኮፒ ፔስት የምናደርጋቸው ፋይሎች ኦር ደግሞ ፋይል አፕሎድ ማድረግ ሊሆን ይችላል። ለምሳሌ እኔ ቅርብ ሰዓት ላይ ካወረድኳቸው ፋይሎች ውስጥ አንድ የኢራን የተጻፈው በፋርሲ እንደነገርኳቸው ግን ሳብጀክቱ ከኔ ጋር ሪሌትድ ነው። ጉግል ስኮላር ላይ ሰርቸው ከመጡት ውስጥ ነው። ይሄን ኖርማሊ ለጉግል ስኮላር ሰጥተነው ምን ነው የምናደርገው? እንዲሰራለን ለጉግል ትራንስሌተር ፒዲኤፉን ሰጥተነው ፒዲኤፉን ትራንስሌት አድርጎልን ያመጣል። ግን አካዳሚክ ወይ ነው ያመጣልን? እሱ ራሱን የቻለ ጥያቄ ነው ማለት ነው። ሶሪ አስገብቼው የነበረው ፋይል ይህ ነበረ። ፋይሉን ቅድም መጀመሪያ ያሳያችሁን ይህን ፋይል ነው አፕሎድ ያደረኩት በፋርስኛ የተጻፈ ቀጥታ ምንም የጠየቁት ጥያቄ የለም፣ ምንም የሚያደርጉት ነገር የለም። ቀጥታ ምንድን ያደረገው ዶክመንታችንን ወስዶ መጀመሪያ ስለምን ሳብጀክት እንደሚያወራ ነው የገለጸልን። እዚሁ ላይ ከፈለግን ኦዲዮ ኦቨርቪው እንዲያዘጋጅልን መጠየቅ እንችላለን እዛው ላይ ማለት ነው። ከፈለግን ቪዲዮ እንዲሰራልን እዛ የሰጠነውን ፒዲኤፍ ጥሩ አድርጎ በራሱ ለየት ያለ ቪዲዮ እንዲሰራልን ማድረግ እንችላለን። እዛው ላይ ማይንድ ማፕ እዚህ ላይ ቀጥታ ወደ ፋርስኛ ነበር ያዘጋጀልኝ። እዛው ላይ ከሰጣችሁት ዶክመንት ላይ ለምሳሌ መምህር ከሆናችሁ ወር ደግሞ ክላሶች ካሏችሁ ከምሰጡት ፒዲኤፍ ላይ ኩዊዝ ማስወጣት ትችላላችሁ። ይሄኛው በፋርስኛ ያወጣልን። ይህን ያው ትንሽ ደቂቃ ስለሚፈልግ ኦዲዮ እንዲሰራልን እናስደርገውና ኦዲዮ ጀነሬት እንዲያደርግ እናስደርገውና እዛው ላይ እስከዛ ሌላ ስራዎችን እንዲሰራልን ነው። እሱ ይሰራልን ድረስ ሌላ ፋይሎች ለማየት ነው። በተሻለ መጠን እንግሊዘኛ እንዲሆን በሚለው በቀላሉ እንዲታየን ስቲል ኦዲዮ እያዘጋጀ ነው
ቅድም በፋርስኛ ላይ የተጻፈው አርቲክላችን የተወሰነ ደቂቃ ይፈጃል። ጀነሬት እስኪያደርግ እንጠብቀዋለን። የተወሰነ ደቂቃዎች ይፈጃል። እዚህ ላይ እንዳልኩት ብዙ ስራዎች፣ በጣም ሰፊ ስራዎች ቅድም የሰጠንን ፖድካስት በቀላሉ እዚህ ላይ ማንበብ ምንችልበት። ለምሳሌ የቅድሙን አሁን ያስገባሁትን አርቲክል አርቲፊሻል ኢንቴሊጀንስ ላይ ቤዝድ የሆነውን ሮድማፕ እንዲሰራለን። ምንድነው ሰርስ ከኤአይ ጋር ሰርስ አንድ ቴክኒክ ነው ከኤአይ ጋር መስራት የሚለውን ነው። ለምሳሌ እያንዳንዱ ምን ያደርግልን ሮድማፕ ይሰራልናል። አንድ ፒዲኤፍ ባስገባነው ፒዲኤፍ ላይ ነው እያንዳንዱን ማየት በትነን ማየት የምንችል በቀላሉ ያን አርቲክል በቀላሉ በሮድማፕ መሰረት ምን እንደሆነ በቀላሉ ማየት የምንችልበት ሲስተም ነው። እያንዳንዱን እየበተነን እያየን ፒዲኤፍ ሰጣችሁት ኮርስ እንዲያዘጋጅላችሁ ማለት ትችላላችሁ። የቪዲዮ ላይ እያንዳንዱን እንዲየዘረጋን ማየት የምንችልበት ኮንሰፕት ይሄ ከአንድ ፒዲኤፍ ላይ የምናወጣው ነው። የተለያዩ ኮንሰፕቶችን ማግኘት የምንችልበት ይህን ራሱን ቪዲዮ ጀነሬት እንዲያደርግልን ማስደረግ እንችላለን። ወይ ደግሞ ፖድካስት እንዲያዘጋጅልን ማድረግ እንችላለን። ይሄኛው ስቲል ኦዲዮ እያዘጋጀን ያለው ረጅም ጊዜ ይፈጃል። ይሄኛውን በደንብ እንድትጠቀሙት ሰጀስት አደርጋችኋለሁ። ብዙ ስራዎቻችን የነካሁት ምናልባት ከውቅያኖስ ውስጥ በማንኪያ የምታክል ነገሮችን የነካሁት ሊሆን የሚችለው ምክንያቱም እናልኩት 2-3 ቀን በፊት ነው ሞሮፍ እኔ መጠቀም የጀመርኩት። ብዙ ስራዎችን በዚህ መስራት ይችላል። ቪዲዮ በቀላሉ ማዘጋጀት ይቻላል። ከዚህ በፊት የተዘጋጁ ቪዲዮዎች መክፈት ከቻልኩኝ ሞክራለሁ። እዚሁ ከዶክመንት ጋር የተያያዘ Welcome to the deep dive. We are jumping straight into a really fascinating. Welcome to the deep dive. We are jumping straight into a really fascinating area of cancer research. It's all about how we can use. So what if we can take the lock on a cancer cell? You get life-saving medicine inside, but leave all the ይሄ ያስገባነው ፋይል ነው። ቅድም ያስገባሁት ፒዲኤፍ ተጠቅመን የሰራልን ቪዲዮ ነው። ኦልሞስት ወደ 4 ደቂቃ ወደ 7 ደቂቃ ወደ 8 ደቂቃ የሚሄድ ቪዲዮ ቀጥታ ከሰጠነው ፒዲኤፍ ብቻ ተነስቶ በራሱ የሚሰራልን ፒዲኤፍ ነው፣ ቪዲዮ ነው ከድምፅን ጨምሮ። እንደምታዩት እያንዳንዱን ስቴፕ በራሱ አዳርኩት። ፋርሲን ያስገባሁት የፐርሺያን በፐርሺያኛ ነው ፒዲኤፍ የገባው፣ ግን እያንዳንዱን በቀላሉ ሰው ሊረዳ የሚችል አንዳንድ ሰው ከማንበብ ይልቅ ማየት ከማንበብ ይልቅ መስማት የሚቀለው ሰው ስለሚኖር ይቅርታ በቀላሉ ማስተካከል የሚችል አንድ ሲስተም ነው። ይሄኛውን በደንብ እንድትጠቀሙት የስቱደንት አካውንታችሁን መጠቀም የምትችሉበት አንድ ቱል ነው። ይህን ካየን እነዚህ ሪፈረንሶችን ሳይት ለማድረግ በቅርቡ ከጀመረ ቆይቷል፣ ረጅም ጊዜ ሆኖታል። ነገር ግን በቅርብ ጊዜ በጣም ፖፑላር ከሆኑ በፊት ቻትጂፒቲ እንዳልነው ሃሉሲኔት ያደርግ ነበረ፣ ጽሁፍ ይጽፍና ሪፈረንስ ግን አይገኝም ነበረ። ሞሮፍ ሪፈረንስ ለማግኘት ከምጠቀምባቸው ሲስተሞች ውስጥ አንዱ ነበረ። እዚህ ላይ ሪፈረንስ ለማግኘት ሳይት ለማስተካከል ከምጠቀምባቸው ቱሎች ውስጥ አንዱ ነው ማለት ነው። አሁን እስካሁን ከላይ ጀምረን ጻፈን፣ የተለያዩ ጽሁፎች ጀነሬት አደረግን፣ ኤአይ ቤዝድ ፋይሎች ጀነሬት አደረግን። እነዛ ጀነሬት ያደረግናቸውን ፋይሎች ምን እናደርጋለን? ቀጥታ ወርዶቻችን ወይ ደግሞ የራሳችን ዶክመንት ላይ ፔስት የምናደርግ ከሆነ ከፓላጃሪዝም ጀምሮ እስከ ኤአይ ዲቴክት ውስጥ ልንገባ እንችላለን። ኤአይ ዲቴክሽን እና ፓራፍሬዝ ለማድረግ
ሞር ኦፍ ኩዊልቦት እንጠቀማለን። ኩዊልቦት ሞር የፕሪሚየም ቨርዥኑን መጠቀም በግሩፕ ሆኖ ፕሪሚየሙን ገዝቶ መጠቀም የተሻለ ነው። ምክንያቱም ለምሳሌ ከዚህ በፊት ያወጣናቸው ፋይሎች ካሉ እንየውና ያው ፋይል ጀነሬት ኦር ደግሞ ነገሮችን ካወጣን ካየን በኋላ ኤአይ ቤዝድ ነው አይደለም የሚለውን ለማየት አውተን ኖርማሊ ጂፒቲ 0 ላይ ነው ገብተን ቴስት የምናደርገው። ብዙ ጊዜ ኤአይ ዲቴክተር ብለን ከምንጠቀማቸው መጀመሪያ ላይ ከወጡ ሲስተሞች ውስጥ አንዱ ይህ ነበር። ይህን ቼክ እናድርግ ብለን ስናስብ ለምሳሌ ቀጥታ ሂውማን ቤዝድ ነው አይደል? ግን ሂውማን ቤዝድ ነው አይደለም። ሶ ይሄኛው ራሱን እንውሰድና ለኩዊልቦት እንሰጠዋለን። ይህም ሂውማን ቤዝድ ነው ማለት ነው። ስለዚህ ቢያንስ እዚህ ጋር አልፈናል። ነገር ግን እዚህ ላይ 23% ኤአይ ቤዝ እንደተሰራ የሚያሳይ ይሄ አሁን ያሳልፈናል። ኖርማሊ የቱ ጋር እንዳለ የቱ ጋር እንዳለፈ ማየት እንችላለን ማለት ነው። ከዚህ ግን በተሻለ መጠን ኩዊልቦት ሞር ነገሮችን በደንብ ፕሮፌሽናል ወይ ነው የሚያሳየው። እዚህ ላይ የሌሉ ነገሮች ኦር ለምሳሌ ያው አርቲክሎች ስንልክ ኤአይ ቤዝድ እኛ ቴስት አድርገን ነው ኤአይ የለውም ብሎ ሊያሳየን ይችላል። ያው የነሱ የሚጠቀሙት ሞዴል ያው ከፍተኛ ቨርዥን ሊሆን ስለሚችል ማለት ነው። እዚሁ የጻፍነውን ጽሁፍ ሞር ኦፍ ለፓራፍሬዚንግ ብቻ ነበር የሚጠቀም የነበረው ይሄ ኩዊልቦት። አሁን ዶክመንት ወይ ደግሞ ኤአይ ቤዝድ ከማዘጋጀት ጀምሮ ኤአይ ቻት ራሱን የቻለው ኢሜጅ ዛሬ ነው የማየው ወይም ኢሜጅ ጀነሬተር አለው። ዶክመንት ብዙ ጊዜ ቱርክ ያለን ሰዎች ቴስቶቻችንን በቱርክኛ ነው የምንጽፈው። ሶ ለመተርጎም ከነ ጉግል ትራንስሌተር እና ከነ ዲፒኤል የተሻለ ኩዊልቦት ይተረጉማል። ፓራፍሬዚንግ ላይ ጥሩ ስለሆነ ዶክመንቶቻችን ሳይት ማድረግ እንችላለን። ሁለት ደግሞ ኩዊልቦት ፍሎው ያልነው ሲስተም አለ። እዚህ ላይ ምንድነው የራሳችንን ዶክመንት ጀምረን እኛ የጻፍን አንድ ፓራግራፍ በጻፍን ቁጥር ራሱ እዛው ላይ የሚያስቀጥልን ምንድነው? ይሄ ኖርማሊ በፊት እንደምናደርገው ቻትጂፒቲ ላይ የሆነ ፋይል ወይ ደግሞ የሆነ ሀሳብ እንሰጠዋለን። ምንድነው የሚያደርገው? ያኛውን ሙሉ ከራሱ ነው የሚጽፈው። እዚህ ላይ አንድ ፓራግራፍ ጽፈን እሱን እንዲቀጥል ማድረግ እንችላለን። ሙሉ የጀመርነውን ፓራግራፍ አይቶ ማስቀጠል ይችላል ማለት ነው። ከዚህ በመቀጠል አንዳንድ ዩቲዩብ ሊንኮችን ሰጀስት አደርጋችኋለሁ። ምክንያቱም እንዳልኩት በየቀኑ አዳዲስ ነገሮች ይወጣሉ፣ በየቀኑ አዳዲስ ቱሎች ይወጣሉ። ሶ በየቀኑ አዳዲስ ሴሚናር ሳይሆን በየቀኑ ምን አዲስ ነገር ወጣ ለማለት ጥሩ ቪዲዮዎች ከሚሰሩ ሰዎች ውስጥ አንዱ ይህ ሰውዬ ነው። በየቀኑ በየጊዜው ኦልሞስት ቪዲዮዎች ያወጣል። ከ10 ቀን በፊት እንደምታዩት አዲስ ቪዲዮ ለቆ ነበር። በየጊዜው አዳዲስ አፕዴቶችን ቴክኒኮችን በደንብ ከሚያሳዩ ሰዎች ውስጥ አንዱ ነው። ይሄን ሪኮመንድ አደርጋችኋለሁ ይሄን ማየት። ሁለተኛ ደግሞ የራሱ ሲስፔስ የራሱ ሳይት አለው። ሞር ኦፍ እስካሁን ካየናቸው ሪሰርች ሳይቲንግ ሲስተሞች ውስጥ ሙሉ አካዳሚክ የሆነው ሲስፔስ ነው። እሱ ላይ ያንዳንዶቻቸው የራሳቸውን ቪዲዮዎች ይለቃሉ። ኢቭን ከ2 ቀን በፊት አሁን እኛ ያወራነውን ሳብጀክት የሚያወራ ሙሉ ቪዲዮ አለ። ሞር ኦፍ ሲ ስፔስን እንዴት መጠቀም እንደምንችል ሙሉ እያንዳንዳቸው ኦልሞስት ሙሉ ዲቴል ማየት የምንችልበት ዩቲዩብ ቻናሎች አሉ። እንዳልኩት ሁሌም በየቀኑ አዳዲስ ሲስተሞች ይወጣሉ፣ በየቀኑ አዳዲስ ነገሮች ይወጣሉ።
በተቻለ መጠን እነሱ መከተል ነው። ኢቨን ከአንድ ሳምንት በፊት ኤልስዌር ኤአይን መጠቀም እንደሚቻል ነገር ግን ኤአይ ስትጠቀም የራሱን የቻለ ህጎች እንዳሉት አክኖሌጅመንት ላይ መጻፍ እንዳለበት የሚያሳዩ አንዳንድ ነገሮችን እንዳወጣ ቅድም ከዚህ በፊት የተናገርኩት ዩቲዩብ ቻናል ላይ አይተን ነበር። ሶ ግድ ካለው ሲስተም ጋር ካለው ቴክኖሎጂ ጋር አብሮ መሄድ ነው። ግን ያው አብሮ መሄድ ሲባል በተቻለ መጠን እየተጠነቀቁ ብዙ ኤቲክ ሲጀምር እስካሁን ኤአይ ላይ ኤቲክ ሲስተም አልሰሩም። እየተሰራ ነው ሞሮ በብዛት ኢቭን ብዙ አርቲክሎች እየወጡ ወደ እየተመለሱ ያለበት ሰዓት ነው ያለው። ሶ እያወቁ መጠቀም ነው። እኔ ይህን ያህል ማለት ፈልጋለሁ። ሞሮፍ ጥያቄና መልስ ላይ ኢንተራክቲቭ በሆነ መልኩ እንሄዳለን ብዬ አስባለሁ። እኔ ያልጠቀስኳቸው በጣም ብዙ ቱሎች አሉ። በተቻለ መጠን ያው አስብሬክ እናርግ፣ የተወሰነ የምናውቀውን ሼር እናርግ። ምናልባት በእርግጠኝነት ከዚህ የተሻሉ ሲስተሞችን የሚጠቀሙ ጓደኞቻችን አሉ እዚሁ እርስ በርስ ሼር እናርግ በሚለው ነው። ይህን ያህል ካልኩኝ ይበቃል። አማር መልሼ ላንሰጣለሁ። ኦኬ፣ በጣም እናመሰግናለን አወል፣ በጣም እናመሰግናለን። ያው በርካታ ነገሮችን በአጭር ጊዜ ውስጥ አሳይተናል። ቲዮሪ ቤዝድ በሆነ መልኩ ድምጽ ይሰማል? ይሰማል? የኔ ድምጽ ይሰማል አይደል? ይሰማል። አማር ይሰማል። ኦኬ፣ እሺ። እናመሰግናለን አወል። ያው በቲዮሪ ብቻ ሳይሆን እንዳልከው ፓወርፖይንት አስደግፈህ ብቻ ሳይሆን ሞር በፕራክቲስን በተወሰነ መልኩ ለማስረዳት ሞክረሃል። ቪዲዮ ላይም በተወሰነ መልኩ ይሄ ቪዲዮ ሪኮርድ እየተደረገ ነው ሚቲንጉ። አሁን በተወሰነ መልኩ ያሳያቸውን ነገሮች እና ቴክኒኮች በተወሰነ መልኩ ደግሞ እሱንም ሼር እናደርግላቸዋለን ለእናንተ በሆነ መንገድ በዋትሳፕ ምናልባት ፖስብል ላይሆን ይችላል። ቪዲዮ በጣም ሎንግ ከሆነ በቴሌግራም ኦር ኢን አዘር ባይ ኤኒ ሚንስ ሼር እናደርግላቸው ይሆናል። እዛ ላይም ያለውን ነገር ከማየት አንጻር ጠቃሚ ይሆናል ብዬ አስባለሁ። ከዛ ውጭ አሁን እስካሁን ዲስከስ ባደረግነው ነገር ዙሪያ ያው ኢንተራክቲቭ መሆኑ ሞር የተሻለ ሪዛልቶች እንደሚያመጣ ተስፋ እናደርጋለን። ያው ከእናንተ በኩል ደግሞ እዚህ ጋር ጥያቄም ብቻ ሳይሆን ሌሎች ኢቭን ሰጀሽኖች ካሉ አሁን በተነሳው ቶፒክ ዙሪያ የተወሰነ ዲስከስ ካደረግን ማድረግ የምንችልበት መድረክ ይኖራል ማለት ነው። አሁን ቀጥታ ማይካችን አንሚዩት አድርጋችሁ ኦር ደግሞ ሬዝ ሃንድ ኦፕሽንም አለ። ሃንድ ሬዝ አድርጋችሁ መናገር የምትፈልጉት ማንኛውም ሀሳብ፣ አስተያየት ኦር በዛሬው ቶፒኮች ዙሪያ የምታነሱት ነገር ካለ መድረኩ ክፍት ነው። ያው ለዲስከሽን ክፍት ስለሆነ አሁን ማንኛውም ሰው ሬዝ ማድረግ ይችላል ማለት ነው። ኦኬ፣ አክሊሉ አይ ቲንክ ሬዝ እያደረክ ነው። እሺ አማር በጣም አመሰግናለሁ። በእውነቱ ነገር እንደዚህ አይነት ፕሮግራም ማዘጋጀት ምን ያህል ለተማሪዎች ጠቃሚ እንደሆነ አይዶ ነው ከምናገረው በላይ መናገር ከምችለው በላይ ጥሩ ስሜት ተሰምቶኛል። አወልንም ተብሪክለር ማለት ፈልጋለሁ። በጣም ምንቅ አቅም ያለው ሪሰርቸር ነው። በጣም ኮሚትድ ካሴሪ ላይ አይዶ ነው ማለት ቃላት ከሚገልጸው በላይ ታታሪ፣ በጣም የሚለፋ አብዛኛው ነገር ዲፕ ሰርች በማድረግ አንዳንድ ጊዜ ከአወል ጋር ማውራት ምን ያህል በቃ እንደመታደል እንደሆነ አቆጣለሁ። የምር ብዙ ነገሮችን ተምርበታለሁ። ዛሬ ካሳያቸው ነገሮች አብዛኞቹን ፐርሰናሊ ከሱ በመማር ተጠቅሜያለሁ። ለምሳሌ ኪውልቮልትን
በደንብ መጠቀም የምንችለው ኤአይ ቱል ነው። ለፓርፕሬዚንግ፣ ለፕላጀሪዝም፣ ለብዙ ነገር በጣም ኢምፖርታንት ናቸው። ሌሎቹ የሚያሳያቸው ነገሮች እና አሜክስ ይሄን ፕሮግራም በማዘጋጀታችሁ ከልብ አመሰግናለሁ። እኔ ሌላ ምለው ነገር የለኝም። ያለኝ ፓርት አፕሪሺዬሽንን ለመግለጽ ነው። ለሁለታችሁም ከልብ አመሰግናለሁ። ታንክ ዩ ቬሪ ማች። ኦኬ፣ እኛም በጣም እናመሰግናለን አኬ። ሪሊ ያው አፕሪሺየት ማድረግህም ብቻ ሳይሆን ፓርቲሲፔት ማድረግህም ሁላችሁም ፓርቲሲፔት ማድረጋችሁ ለእኛም ያው እዚህ ጋር ኤፈርት እየሰጠን ያለነው ኤፈርት ምላሽ እያገኘ እንደሆነ እና ፍሩትፉል እየሆነ እንደሆነ የሚያሳየን ነገር ነው። ሶ ኢንተራክት ማድረጉ ላይ ሰጀሽኖችን መስጠቱ ላይ ከኛ በላይ ሞር ኤክስፒሪየንስ ያላችሁ ሰዎች አላችሁ እዚህ እና እሱን ነገር በዚሁ እንድትቀጥሉበት ተስፋ እናደርጋለን። አሁን አይ ቲንክ አቤልም ሬዝ እያደረግ ነው። አቤል ፋንታውን አሁን ደግሞ በአንተ እድሉ ልስጥህ። እሺ አማር ድምጼ ይሰማል? ይሰማል። እሺ ሁላችሁም እንዴት አመሻችሁ? አወል በጣም አሪፍ በጣም ናይስ ፕሬዘንቴሽን ነው ያቀረብከው። ልክ አክሊሉ እንዳለው በጣም ብዙ ተምረንበታል። እንትንም ደግሞ እንደ ሆስት በማድረግም ደግሞ አንተንም አማርን በመጀመሪያ አመሰግናለሁ። ምክንያቱም ልክ አክሊሉ እንዳለው ሁላችንም ሴንስ እንደምናደርገው እንደዚህ አካዳሚክ ኢንቫይሮንመንቶችን እርስ በራስ ከማንኛውም ሳብጀክት ቢሆን ስንማማር ደስ ይላል። እንደ አይስ ብሬክ የመጀመሪያ ሴሚናር እንደዚህ አይነት መቅረቡ በጣም ደስ ይላል እና ብዙ ሰው ሞቲቬትድ ሆኖ ያለውን ነገር ሲያካፍል የተሻለ ነገር ያገኛል ብዬ አስባለሁ እና ኢንጀነራሊ ሁላችንም በዚህ ሀሳብ እንስማማበት ይመስለኛል እና ወደ ዛሬ የነበረውን ቶፒክ ላይ አንዳንድ ነገሮችን ማንሳት ፈልጋለሁ እና አወል አብዛኞቹ ነገሮችን በጣም እንትን ለማድረግ አድሬስ ለማድረግ ሞክሯል። በጣም አፕሪሼት አደርጋለሁ። ብዙ ነገሮችን እኔም የማውቃቸውም በአብዛኛው ሰው የሚያውቃቸውም ኮመን ያልሆኑትም ደግሞ አይተናል። ግን አንድ ጥያቄ የምጠይቀው ለአወል ለምሳሌ ብዙ ኤአይዎች እየወጡ ነው እና አይ ቲንክ እኔ እንደማስበው ሰምሪ የሆነ ነገር ወይም ሰምራይዜሽን ያስፈልጋል። ስፔሻሊ አንድ ሪሰርች ላይ ላሉ ሰዎች ማስተርስ እና ፒኤችዲ ያሉ ሰዎች ስፔሻሊ ብዙ ጊዜ ኮንፊውዝ ሊያደርግ ይችላል። አንዱ ጋር የሚመጣው ኢንፎርሜሽን በራሱ ዲላያስ ሊፈጥር ይችላል በሚሰጥ ኢንፎርሜሽን ብዛት ማለት ነው እና ኤአይ በራሱ የራሱን የሆነ አሉታዊ ነገሮች አሉት እና አንድ ሪሰርች ፕሮዳክቲቭ እንዲሆን ወይም ቡስት የሆነ ሪሰርች ፕሮዳክቲቭ እንዲሆን ምን አይነት ነገሮችን ለምሳሌ ራይቲንግ ማድረግ የሚችሉ ኤአይዎች በምን በጣም ቤስት የሚባሉትን ከአንድ እስከ 5 ወይም ደግሞ ከ1 እስከ 4 ሊስት ማድረግ የምንችላቸውን ሊስት ተደርገው በቴብል መልክ ታቀርብልን ደስ ይለኝ ነበር። ወይ ደግሞ ለጠቅላላው ሰማራይዝድ ሆኖ ቢቀርብ ደስ ይለኛል። ለምሳሌ ራይቲንግ ይኖራል፣ ፕሬዘንቴሽን ይኖራል፣ ዳታ አናሊሲስ ይኖራል፣ ሌላ ደግሞ ሪሰርች በማድረግ ሊሆን ይችላል። ቅድም እንደጠቀስከው ደግሞ ሊትሬቸር ሪቪው ብቻ ሊሆን ይችላል፣ ኮዲንግ ሊሆን ይችላል። ሶ እነኚህን ነገሮች አሁን እንዳልካቸው ሰጀስት ባደረካቸው ዩቲዩብ ላይ አሊዛም ደግሞ በሌሎች ሶሻል ሚዲያዎች ላይ ሊያገኙ ይችላሉ። ግን እንዳንተ እይታ እንዳንተ ደግሞ ባየበት መልክ ይሄን ነገር በዚህ መልክ ይሄ ነው ቢባል አሪፍ ነበር ሰመዱ እና ከሞላ ጎደል ሁሉንም አሳይተናል። ግን ሰመራይዝድ የሆነው ነገር ፓርት ነው ቢያየው ደስ ይለኝ ነበር እና አይ ሆፕ ጥሩ ነገር ነው ብዬ አስባለሁ። ሌላኛው ሪሰርች ሲሰራ ያው ኤአይ ቱልሶች ብዙ ጊዜ ቀደም እንዳልከው ኤቲክስ እና የፕላጃሪዝም እና የኤአይ ዲቴክሽኖች ዋና ኮንሰርን ናቸውና እንዳልከው አብዛኛውን ሪጀክሽን የሚመጣውም ከእንደዚህ አይነት ነገሮች ነው እና እንደኛ ላሉ ሰዎች ላይክ ለምሳሌ ከአንተ አንደርስታንድ ካረከው ነገር ምን አይነት ሪኮመንድ ታደርጋለህ? ለምሳሌ ፕላጃሪዝምን እንዴት ነው ኮንትሮል ማድረግ ይችላል? ለምሳሌ ኤርጂኤስ ዩኒቨርሲቲ የራሱ ተርኒቲ የሚባለው የእንትን አለ። እዛ ላይ ተገብቶ በመቆጣጠር እንደምንችል የሆኑ ነገሮች ምናምን አይነት ነገሮች ቢጨመሩ ደስ ይለኝ ነበረ። ግን ዞሮ እናውቃቸዋለን፣ ግን ለሌላው አድሬስ እንዲሆን ለምሳሌ በግሌ ማውቃቸው ይኖራሉ፣ ግን ስፔሻሊ ማስተርስ ያሉ ልጆች ላይ አንደርግራጁዌትም እዚህ ውስጥ ሊኖሩ ይችላሉ። ስለዚህ ቢያንስ የሚሰራ ፕሮጀክት ካለ በምን መልኩ እነኛ ነገሮች ከታፕ ማድረግ እንደምንችል ሰሚት ከማድረጋችን በፊት ሪሰርቾችን እንዴት እጃችን ላይ ሆኖ አንድ ማድረግ እንደምንችል። ሌላኛው ደግሞ ሪሰርች በራሱ
የዳታ ፕራይቬሲ እና ሴኪሪቲ እና ደግሞ ላክ ኦፍ ትራንስፓረንሲ የሚባሉ ነገሮች ደግሞ በጣም ከፍተኛ ናቸው። ለምሳሌ ኪውልፖት ላይ አብዛኛውን ዳታዬን አስቀምጫለሁ። ማንኛውም ነገሮች ያልከው አንደኛው ኤአይ ላይ ለሪሰርች ወይም ለራይቲንግ ያዘጋጀሁት ላይ አስቀምጫለሁ። የዳታ ፕራይቬሲ እነሱ በዚህን ያህል ድረስ ይሄ ነው ሴኪሪቲ ሊሉ ይችላሉ። ግን ሃው ካም እንዴት ነው ያንን ኮንትሮል የማደርግበት ሜካኒዝም? ስለዚህ ምክንያቱም አንድ ሪሰርች ወጥቶ ለፐብሊኬሽን ሲሄድ ሪጀክት መደረግ ማለት በጣም ብዙ ዲስአፖይንቲንግ አለው። ምክንያቱም ለምሳሌ አክሊሉም ወይ ደግሞ ሌሎች ሰዎች አሉ ፒኤችዲ የሚማሩ እናንተም አንደርስታንዲንግ የምታደርገው ዳግሜንም አይቻለሁ እና ይሄ ነገር በጣም ዲስአፖይንትድ የሚያደርግ ነገር ነው። አንድ ሰው ፐብሊኬሽን ለማድረግ ሚኒመም ኦፍ 3 መንስ ለምሳሌ ልኮ ተቀብሎ ሪቪው ተደርጎለት ወይ ደግሞ ፊድባክ የሚሰጥበት ነገር ቴክስ ታይም ሰው እነኛ ነገሮችን ኮንትሮል ማድረግ እንችላለን። አንተም እንደ አዲስ ጀማሪ ፒኤችዲ ነገን በዛ አይነት አንግሎች አይታቸዋል ወይ ማለት ሰዎች እንዲያውቁ ወይንም እንነማማርበት ስለሆነ ነው ጥያቄዎችን ማነሳብህ እንጂ ሁሉንም እንድትመልስልኝና አድሬስ እንድታደርግበት ብዬ አይደለም። አንድ ላይ ፕላትፎርም ውስጥ ከተፈጠረ ድረስ እንደዚህ ዴፕስ አይነት ንግግር እንድናደርግ ፈልጌ ነው። ሌላኛው ኢንተረስቲንግ የሚያደርገኝ ነገር አንተ የሚታየን እይታ ብቻ እንድትመልስና ወይ ደግሞ የጠቅላላ ኦዲየንስ ምላሽ እንዲሰጥ ብዬ ነው። ለምሳሌ በብዙ ጥናቶች በቅርቡ እየወጡ ነው ከኤአይ ጋር የተያያዘ እና አብዛኛው ሰው እስካሁን ኤአይ ላይ ኢንጌጅ ያደርጋል። በቃ ዴይ ቱ ዴይ ላይፉ ኤአይ ነው አብዛኛው መልስ እንዲሰጠው የሚፈልገው እና አሁን ኤምአይቲ ጥናት በቅርቡ አውጥተው ነበር እና ኤአይ ላይ በታከዙ ስራዎች የነርቭ ተሳትፎና የማስታወስ ችሎታን ይቀንሳሉ ይላል። እና ይሄም ነገር ደግሞ ዴይ ባይ ቱ ዴይ ለምሳሌ አብዛኛውን ኤአይ ላይ ኢንጌጅ መሆን ከሆነ የማስታወስ እንትኔንም ይቀንስልኛል። እንዳንተ እንዴት ትመለከተዋለህ የሚል ጥያቄ ጠይቃለሁ። በተረፈ ከሞላ ጎደል አብዛኛው ነገሮችን አድሬስ አድርገሃል። እንደ መጀመሪያ በጣም ትልቅ ነገር ነውና ይቀጥል ባይ ነኝ። ስለተሳተፍኩም አመሰግናለሁ። ኦኬ፣ እናመሰግናለን በጣም ለፊድባክ አቤል። እዚህ ጋር አይ ቲንክ አወልም የተወሰነ ያው ወደ አንተ ዳይሬክት ከተደረጉት አንዳንድ ጥያቄዎች ምላሽ ብትሰጥ የተሻለ ነው ብዬ አስባለሁ። ወደ ሌላ ጥያቄ ከማለፋችን በፊት ሰው መልሼ ወደ አንተ እንድንስጥ። እሺ፣ አመሰግናለሁ አኬም አቤላም በጣም ነው የምናመሰግነው። ያው እንደዚህ አይነት ፖዚቲቭ መልስ ሲኖር ጭራሽ ሞቲቬት ሆነ እንድሰራ ነው የሚያደርገው። ያን ያህል ምንም ሰርቻለሁ ያወቅኩትን ለማሳወቅ በተቻለ መጠን አቤል ጥሩ በጣም አሪፍ ፖይንቶች አንስቷል። ያው ማንሳት ነበረብኝ የመጨረሻ ስታይሉ ላይ ሞሮፍ ነበሩ እነዚህ ሊስቶች ማን የትኛው እንደሆነ የሚያሳይ አንድ ቴብል ነበረ ትልቅ፣ መጨረሻ አላሳየሁትም። እዛ ላይ እንዳልኩት ከአንደኛው የተሻለ ያው ሞዴሎቹን ጥሩ የሚያደርጋቸው አሁን ለምሳሌ ቻትጂፒቲ ከጀሚናይ ጥሩ የሚያደርገው የተጠቀመው ዳታ ሴት ነው ኦር ደግሞ ያለው ጥሩ ዳታ ሴት ነው። በምን ያህል ምክንያቱም ተምረው ነው ወጣም ወርደም ከራሳቸው ከየትም አምጥተው አይደለም ለእኛ የሚያሳዩን የተማሩት ነው፣ ረጅም ዓመት የተማሩት ትምህርት ነው። ምን ያህል ዳታ ከሰጠኸው ያን ያህል ጥሩ ሪዛልት ይሰጣል በሚለው ማለት ነው። ሁሉንም መጨረ የሆን በመሀል ያሳየዋትን ቻት ሀብን መጠቀም ብዙ ስራዎችን ሶልቭ ያደርጋል ብዬ አምናለሁ። ምክንያቱም በተመሳሳይ ሰዓት ለአራቱም ለአምስቱም ለስድስቱም አንድ አይነት ፕሮምፕት ጽፎ የሚመጣውን ሪዛልት ማየት ማለት ፓላጃሪዝም የሚለው አሁንም ኢቲካል ጥያቄ አሁንም ስቲል ብዙዎቹን ከሚያጨቃጭቁ ኤአይ ላይ ከሚያጨቃጭቁ ኢቨን መጀመሪያ እነ ቻትጂፒቲ የወጡበት ሰዓት ላይ ኢቨን ኔቸር ላይ ፐብሊሽ ከደረጉ አርቲክሎች ውስጥ ቻትጂፒቲን እንደ አውተር አድርጎ የሚጽፉ ሰዎችም ነበሩ። መጀመሪያ ህጎቹ ከመውጣቱ በፊት ዛትማች ሄዶ ነበረ። ግን ከጊዜ በኋላ ኢቨን አንድ ሁለት አርቲክል ዛሬም ራሱ ያየው ነበረ መልሰው ይወረዱ አሉ። ምክንያቱም በአርቲፊሻል ኢንተለጀንስ እየተጠቀሙ ፌክ ዳታ ያው በቀላሉ ፌክ ዳታ መስራት ይቻላል። እንደምታውቁት በቀላሉ ይህን ኤክሴል ዳታ እንዲህ ያለበት አዘጋጅ ብሎ መጻፍ ብቻ ነው የሚጠበቀው። ከዛ አንጻር ያን ያው ለፐብሊኬሽን መጠቀም አለመጠቀም ራሱ የቻለ ጥያቄ ነው እና ፓላጃሪዝም ሞሮፍ ማለፍ አውቴሲስ በቱርክኛ የሚጻፍ ከሆነ ፓላጃሪዝም በጣም ቀላል ነው እንግሊዝኛ ከመጻፍ አንጻር። ምክንያቱም ቱርክኛ የጻፈ ራሴ እንግሊዝኛን በእንግሊዝኛ እንደጻፈ ሲሆን ፓላጃሪዝም ማለፍ በጣም ቀላል ነው። በተለይ ቱርክኛ ከሆነ ሞሮፍ የተጠቀምናቸው አንዳንድ ቱሎች በተቻለ መጠን ግን ጽሁፍ እኛ ራሳችን ለመጻፍ የምንሞክር ኤአይዎችን
ሞር እንደ አሲስታንቶቻችን ነው ሊሆን የሚገቡት። አሲስታንት ሊሆኑ እንደሚቻሉ የሚገባ ማለት ለምሳሌ የሚሰሩትን ስራዎች ራሳችን ነው የምንሰራው። የሚጻፉትን ጽሁፎች በተቻለ መጠን ያው ኔቲቭ እንግሊዝኛ ተናጋሪዎችን ባንሆን አካዳሚክ መጻፍ የሚችለው ነገር ይኖራል። ግን ሞር ኦፍ ፍሉዌንት የሆነ ጽሁፍ ለመጻፍ የጻፍነውን አንድ ፔጅ ሊሆን ይችላል እሱን ፓራፍሬዝ ማድረግ ምንም ሳናስጨምር የምንጠቀመው ፕሮምፕት ላይ ምንም ነገር ሳትጨምር ሳቀንስ ራሱን ጥሩ ፍሎ ያለው ጽሁፍ ጻፍልኝ ማለት የተሻለ ነው ብዬ አምናለሁ። ሞር ኦፍ እንደዚህ ስለዚህ እነዚህ ነገር እንዲጻፈልኝ ከማለት ምክንያቱም ነገ ከነገ ወዲያ ያን ነገር ፕሬዘንት እናደርገዋለን። ነገ ከነገ ወዲያ ኃላፊነት የምንወስደው እኛ ስለሆነ ጥያቄው መልሶ ወደኛ ሲመጣ እንደዚህ ብዬ ጽፌያለሁ እንዴ ከማለት ለመውጣት በተቻለ መጠን ፓራፍሬዝ መጠቀም ሪኮመንድ አደርጋለሁ። ሶ ፕላጃሪዝም በዛ ማለት ይቻላል ፓራፍሬዝ እያደረግን። ሁለት ደግሞ ከአስተማሪዎቻችን ተርኒት አላቸው አብዛኞቻቸው ያው ምን አንድ ሪሌሽን እንዳለን ከሱ ጋር ያያዛል። ዶክመንቶቻችንን ከማስገባታችን በፊት በተርኒት እያየን የቴቱ ጋር ፕላጃሪዝም እንዳለ አይቶ መውጣት ይችላል። ሁለት ቅድም ያነሳው አቤል ካነሳቸው ሳብጀክቶች ውስጥ አንዱ ፕራይቬሲ የሚለው ነው። እንደኔ ፕራይቬሲ የሚለው ከአብርሃም አይዲዮሎጂ የወጣ መስሎ ነው የሚታየኝ። አሁን ቻትጂፒቲ ላይ ገብቼ እኔ እንትን ፈልጌ ነበር ብዬ ባወራው አወል ብሎ የሚያወራኝ ነገ ስለኔ ሲቪ አዘጋጅ ብዬ አንድ ፕሮምፕት የምጽፈው ከላይ ከዚህ ከኔ ስለኔ ኦልሞስት የነገርኩትን ያህል ያውቃል ፕራይቬሲ ማለት ነው። ሶ ምን ያህል ከሰጠኸው ያን ያህል ያውቃል ማለት ነው። ምን ለማለት ነው? አንድ ዶክመንትን ካስገባህ በኋላ ያው እሱ ይርዳህ ነው። ምክንያቱም ፋይል በተቻለ መጠን አንድ ፋይል አፕሎድ አለማድረግ በተቻለ መጠን ቆርጦ ማስገባት የተሻለ ነው። እነዚህ አይነት ሲጠቀም ሙሉ ዳታዎቻችንን በተቻለ መጠን ለኤአይዎች አለመስጠት። ምክንያቱም ከጀርባ ምን ይስራ ምን የምናውቀው ነገር የለም። ሎድ አድርጎ እዛው ነው እየሰራ ያለው ስለማናቅ በተቻለ መጠን ኮንፊደንሻል የምንላቸውን ዳታዎች ሙሉ ፓርት ከመስጠት ያው ነገር ከነገ ወዲያ መገጣጠሙ አይቀርም፣ ግን ያን ሪስክ እያወቅን መግባቱ የተሻለ ነው። ምክንያቱም ማንም የሆነ ነገር በነፃ ሲሰጠን እኛ ነን ምርቱ ማለት ነው። ሁለተኛው ስለ መርሳት ቅድም ኤምአይቲ የሰራው ሪሰርች ያልከውን ለሱ በጣም ቀላል ምሳሌ አቤል ከስንት ጊዜ ለመሰል ከ5 ከ6 ዓመት በፊት ወር ደግሞ ከ10 ዓመት በፊት ምን ያህል ስልክ በቃልህ መያዝ ትችል ነበረ? አሁን ምን ያህል ስልክ በቃልህ ይዛሃል? እሱን መጠየቅ ነው። ምክንያቱም ምን ለማለት ነው ያኔ ስማርት ስልክ በሌለበት ሰዓት ላይ አብዛኞቻችን ስልክ በማንይዝበት ሰዓት ብዙ ስልኮችን በራሳችን ሚሞራይዝ እናደርግ ነበረ። አሁን ግን ስማርት ስልኮች ከመጡ በኋላ ብዙ አናየውም፣ ጥቅሙን ስለማናየው የሚሞሪን ምን እያደረግን ነው ማለት ነው? ስልክ ሚሞራይዝ እያደረግን አይደለም ማለት ነው። በአንድ አይነት ሁኔታ ነገሮችን ማንበብ እናቆማለን። ነገሮችን ሞር ኦፍ ኤቭሪቲንግ ቻትጂፒቲ ላይ እየገባ ነው ደግሞ እነዚህ ካሉት ቱሎች ላይ እየገባ እንጽፋለን። ከዛ በኋላ ምን እናቆማለን ማለት ነው? እኛ ራሱ ክሪቲካል ቲንኪንግ እናቆምና ነገ ከነገ ወዲያ የሚያስፈራ ደረጃ ላይ ልንደርስ እንችላለን። እንደዛ ነው ሞር ኦፍ አብዛኛውን ስራኛ ነው መስራት አለበት። እሱ አሲስታንት መሆን አለበት ብዬ ያነሳሁት ያ ነው። እኔም አንድ አይነት ከአንተ ጋር ተመሳሳይ ፍራቻ አለኝ። ነገር ከነገ ወዲያ ጭንቅላታችንን ያለመጠቀም ካፓሲቲ ላይ እንገባለን ብዬ እፈራለሁ ራሱ። አመሰግናለሁ ቤላ። እሺ እኔም አመሰግናለሁ። ኦኬ ሌላ ጥያቄ ሰጀሽን ነው ማንኛውም መናገር የምትፈልጉት ነገር ካለ ስቲል ፍሎሩ ለዲስከሽን ክፍት ነው። ሶ እጃችሁን ሬስ ካደረጋችሁ ኦፖርቹኒቲውን መስጠት እንችላለን። ማውራት እችላለሁ ማለት ሬዝ ሃንድ። እሺ እንዴት ናችሁ? እንዴት አመሻችሁ? በጣም ነው የምናመሰግነው። አሪፍ ፕሬዘንቴሽን ነበር አወል። አማርም ይሄንን ፋሲሊቴት ስላደረግ በጣም ነው የምናመሰግነው። አንድ ነገር ብቻ ነው ማለት እንፈልገው የፕላጀሪዝም እና ኤአይ ዲቴክት ስለማድረጊያ ቱሎች እና ዌብሳይቶች አወሎ ሜንሽን አድርገልን ነበርና እኔ ፐርሰናል ኤክስፒሪየንሴ ከሁሉም ላይ ሰርች አድርጋችሁ እንትን ብሎ ተርኒቲንግን ፍላግ ያደርጓል ፕላጀሪዝምንም ኤአይንም እና እንዳልከው አስተማሪ የቲቸር ሳይድ ኦፍ ተርኒቲን አክሰስ የሚሰጥ ከሆነ ወይ ኤኒዋን ዩ ኖ ኢንስቲትዩሽን ውስጥ የተርኒቲን አክሰስ ያለው
የመጨረሻ ቴስታችሁን ሰብሚት ከማድረጋችሁ በፊት አንድ ዙር ብታሳዩት ብዙ ነገር ፍላግ ስለሚያደርግ እዛ ሪፖዚተሪ ላይ ሳይቀመጥ እዛው ኤአይ እና ፕላጀሪዝም ስኮሪንጉን ካወጣላችሁ በኋላ ኢተርኔት ላይ ዲሊት አድርጋችሁ ኤዲት ብታደርጉ እመክራለሁ። ቴንክ ዩ። ኦኬ፣ በጣም እናመሰግናለን ዳግም። ያው ተርኒቲንንም ቼክ እናደርጋለን እንደተባለው በጣም ጥሩ ሰጀሽን ያደረክልን። ሌላ ኦፖርቹኒቲውን ወስዶ ማንኛውንም ነገር ማውራት ማካፈል የሚፈልግ ሰው ካለ ስቲል አሁንም እድሉን ልስጥ እና ሬዝ አንድ አድርጋችሁ ወር ደግሞ ቀጥታ አሁን ዳግም እንዳደረገው አንሙት ያደርጋችሁ መናገር ትችላላችሁ። ሶ the floor is yours ማለት ነው። ኦኬ አይ ቲንክ ሌላ has feedback or ሀሳብ የሚጨምር ከሌለ በዛሬው ቶፒክ ዙሪያ ስለ ዛሬው ቶፒክ ያለውን ዲስከሽን በዚሁ እናገባደው እና አሁን ደግሞ ሞር ኦፍ ዲስከስ ማድረግ እንፈልገው እዚህ ላይ ሜንሽን ማድረግ ካልፈለጋችሁ ግሩፕ ላይ ሜንሽን ማድረግ ከፈለጋችሁ ኦር ኢቭን ኢን ፕራይቬት ሜንሽን ማድረግም ከፈለጋችሁ ምንም ችግር የለውም። ይሄንን ዋን ታይም ሴሚናር እንዳልሆነ ከመጀመሪያው ጀምሮ ለመናገር ሞክሬያለሁ። ባጭሩ ምንድነው አንድ አዘጋጅተን መቆም ሳይሆን አሁን እያደረግን የነበር ነው ፕላን አድርገን ከመጀመሪያው እንደዚህ በየሶስት ሳምንት የሚቀጥል ብለን ወር ሰው አሰባስበን እንደዚህ አይነት ሴሚናር ሲሪስ እንዲኖር ወይም ደግሞ እንደዚህ አይነት ግሩፕ ተፈጥሮ አካዴሚክሱ ላይ መሄድ ነገር እንዲኖር ከዚህ በፊትም ሞክረን ነበረ። 5-6 ወር አካባቢ በየከተማ ያሉ ተወካዮቻችን ሲቲ ሪፕሬዘንታቲቮቻችንን በሪስፔክቲቭ ከተሞቻቸው ላይ ያሉትን አካዴሚያ ባክግራውንድ ያላቸው ሰዎች እኛን እንዲረዱን እና ከላይ እንደዚህ አይነት ሴሚናር ማዘጋጀት እንድንችል በትብብር ለማድረግ ሞክረን ነበር። ግን ያው እንደምታውቁት አንዳንዴ ወደ አክሽን ሲገባ ወር ደግሞ ወደ ፕራክቲስ ሲገባ ነገሮች ዴቨሎፕ የማድረጋቸውና ፋሲሊቴት አድርጎ የመቀጠላቸው ነገር የተሻለ ሆኖ ስላየን እና ከዛኛው ሜተድ ይልቅ ይሄኛው ሜተድ መሞከረው የተሻለ ነው ብለን በዚህ መልኩ የመጀመሪያ እንግዳችን እናወላርገን ይሄንን ኤክሳይቲንግ የሆነ እና በጣም አሁን ላይ ዲል ብሬከር የሆነ ቶፒክ በጣም ወሳኝ የሆነ ማንኛውም ሪሰርች ላይ የሚሰራ ሰው ማወቅ ያለባቸው ቤዚክ ነገሮችንም ጨምሮ የራሱን ኢንሳይት ጨምሮ ሼር እንዲያደርግልን አድርገናል። ሶ በዚህ ፎርማት መቀጠልም ይችላል ኦር ሌላ ሰጀሽኖች ካሉ አክቲቪቲዎች በግሩፕ ሊሰሩ የሚችሉ እና እንዲህ አጭር ታይም የሚፈጁ የሰውን ታይም በጣም ኮንሱም የሚያደርጉ ነገሮች ሳይሆኑ ፕሮዳክቲቭ ሆነው ሰው የሚማርባቸው ሆነው ዲስከሽን ሆኖ ሰው ኮላቦሬት የሚያደርግባቸው ነገሮች እየተፈጠሩ የሆነ በተወሰነ ታይም ኢንተርቫል የሚቀጥል ነገር እንዲኖር ነው የምንፈልገው። ሶ አሁን ላይ በምን አይነት መልኩ ማስቀጠል እንችላለን? አሁን በተዘጋጀው ፎርማት ነው ወይ ሁሉም ሰው በራሱ ፊልድ የሚያውቀውን ነገር በተወሰነ እያካፈለ የሚሄድበት ሁኔታ ይፈጠር ኦር ደግሞ ሚክስ እናርገው? ምን አይነት ፎርማት እንከተል? ማንኛውም አይዲያ ካለ ኦፍኮርስ እኛ ጋርም የተወሰኑ አይዲያዎች አሉ። ግን ደግሞ የእኛን አይዲያ ቀጥታ ሁሌ ኢምፕሊመንት ከማድረግ ባለፈ እዚህ ጋር ከዜሮ ከአንደር ግራጁዌት በዚህ ዙሪያ ብዙ እውቀት ከሌለው ሰው ጀምሮ ከላይ ደግሞ እስከ ፕሮፌሰር ድረስ ሰው አለ እዚህ ውስጥ እስከ ፒኤችዲ እየጨርሶ ኦልሬዲ ፕራክቲስ እያደረገ ያለ ፒኤችዲ እየሰራ ማስተርስ እየሰራ ያለ ሰው አለ እና በተለያዩ ፊልዶች ኤክስፐርቲስ ያለው በርካታ ሰው አለ። ሶ ይህንን እንዴት ቱ ዘ ሞስት እንጠቀማለን የሚለውን ፕሮግራሙ እየቀጠለ ኦፍኮርስ እንዳልነው አሁን የዛሬው ሳምንት ወርሳን አግሪ ባደረግበት ታይም ቴብል እየቀጠለ ግን ስቲል ደግሞ አዲስ የሆኑ ኢንጌጅ የሚያደርጉ ነገሮችን ደግሞ ከእናንተ ያው እንደምንጠብቅ እንዳልኳችሁ አሁን በዚህም እድል እሰጣለሁ። ከዛ ውጭ ግሩፕ ተፈጥሯል። ሁላችሁም ግሩፕ ውስጥ አላችሁ። ግሩፕ ላይ ዲስከሽን እናድርገው። እኛ ብቻ አናውንስመንት የምናደርግበት ዛሬ እንግዳችን ይሄ ነው የምንልበት ግሩፕ ሳይሆን ኢቨን ዛሬ ዲስከስ ባደረግነው ኢሹ የሆነ አዲስ ነገር በኋላ ላይ ካየን የሆነ ቦታ ፖስት ካነበብን የሆነ ኢንተረስቲንግ የሆነ ነገር ካየን ሼር የምናደርግበት ኢቨን
አሁን ሲዶቹን ፕላንት አደረግን እንጂ ወደፊት እዚህ ያሉ ሰዎችም በአንድ አይነት ፊልድ የሚሰሩ ሰዎች ሊሆኑ ይችላሉ። ኦር ደግሞ አንድ ላይ ሊትሬቸር ውስጥ ወርክ ውስጥ ሊገቡ የሚችሉ በግሩፕ አክቲቪቲዎች ላይ ሊገኙ የሚችሉ ሰዎች እንዲኖሩ በሚል አላማ ነው የተነሳ ነው እና አጠቃላይ በፎርማት ዙሪያ ኦር ደግሞ እንዴት ማስቀጠል እንችላለን ይሄን ነገር በሚለው ዙሪያ ሀሳብ ካላችሁ ያው በጣም ማች አፕሪሺየትድ እና ስራችንን ከሚያቀልልን ነገር ውስጥ ነው ብዬ አስባለሁ። ሶ የዛሬው ቶፒክ ይሄን ዲስከስ አደረግን። ስለ ሴሚናራችን ደግሞ እንዴት ይሄንን ፕሮግራም እናስቀጥላለን የሚለውን ሀሳብ ካላችሁ አሁን ደግሞ እድሉን ለሱ ልስጥ ማለት ነው። ሶ ሴም ወይ ሃንድ ሬዝ አድርጋችሁ ኦር በማንኛውም መንገድ ሀሳባችሁን ተካፍሉ ትችላላችሁ። ኦኬ አይ ቲንክ ምናልባት ያው ወዲያው ስለሆነ ሞር ፕሮሰስ ማድረግ ካለብን ኦር ደግሞ አይዲያ ብሬንስቶርም ማድረግ ካለብን ይህንን ወደ ዋትስአፕ ግሩፓችንን ማሸጋገር እንችላለን። ኦር ደግሞ እኔንም ኮንታክት ማድረግ ትችላላችሁ። ሶ አዲስ አሰራር እስከሚኖር ድረስ እኛ በተቻለን አቅም ካሉን ከኛ ኮሌጆች መካከል እዚሁ ካለነው መካከል ኦር ደግሞ ከሌላም ቦታ ሊሆን ይችላል ሌላ ጌስት በሌላ ቶፒክ ሴት አድርገን ታይሙን ቢቱን ለእናንተ የምናሳውቃችሁ ይሆናል። አወል ሃንድ ሬዝ ያደረክ ነው። ከእድል ውስጥ በጣም ይቀጣ ነው ኮምፒውተር እናንተን አስቸግረው ነበርና አንዳንድ ሀሳብ ለመስጠት ነበር አማር ይህን ሴሚናር ሲስተሙ ማስቀጠል ብንችል ምክንያቱም አንዱ ከአንዱ የተሻለ ነገር ምንም ጥያቄ የሌለበት አንዱ ከአንዱ የተሻለ የሚያውቀው ነገር ይኖራል። በአንዱ ነገር ላይ አንዱ የተሻለ ይሆናል። ሶ በተቻለ መጠን አሁን ለምሳሌ እኛ ሞሮፍ አዲሱ ከአፕዴት ሲስተም ለመሄድ ሞከርን ኤአይ ላይ ለምሳሌ እዚህ ጋር ኤክስፒሪየንስ ሊሆኑ እንደነ አቤል እንደነ አክሊሉ ያሉ ሰዎች ለእኛ የተለያየ በዚሁ በሴሚናር ምናልባት አውታች ሊሆን ይችላል ሰሞን ቢሰጡን ለምሳሌ አቤል ኦልሞስት ሊጨርስ ነው ፒኤችዲውን አኬም በተመሳሳይ ሁኔታ እዚህ ጋር በደምብ ስላልተዋወቀን ሌሎች ወንድሞች ማልቻልም። ስለዚህ እንደዛ እርስ በርስ ኦልሞስት በየ2 ሳምንት የሚሆን ኦር በወር አንድ የሚሆን እንደዚህ አይነት ቀለል ያለ ሴሚናር ማስተካከል ብንችል የተሻለ ነው ባይ ነኝ። ሁሌም ያው አፕ ቱ ዴት ኖራለን እርስ በርስ ግሩፕም ላይ ደግሞ አክቲቭ መሆን ብንችል አዲስ ነገር ሲወጣ እዛ ላይ ሼር ብንደራረግ ፖስት ቢደረግ ባይ ነኝ። እዚህ ላይ ሌሎቹም ሀሳብ መስጠት የሚችሉ ከሆነ አቤልም አኬም ደስ ይለኛል ነው። ኦኬ ቴንክ ዩ አወል። ኦኬ ስለዚህ አሁን በተባባልነው መሰረት ቀጣይ ያው አሬንጅ አድርገን በሌላ ቶፒክ ደግሞ ሌላ ሴሚናር የምናዘጋጅ ይሆናል። ታይሙን ይሄ ነው ብሎ አሁን ማስቀመጥ ባንችልም አሬንጅ ካደረግን በኋላ ግን ያው በርካታ ኤክስፔሪንሳቸውን አሁን እንደ ኤግዛምፕል ሴት አድርገላቸውና ከዚህ በኋላ ያላቸውን ኤክስፐርቲስ ሼር ማድረግ የሚፈልጉ በርካታ ሰዎች እንደሚወጡ አልጠራጠርም። እሱን ነገር አሬንጅ ካደረግን በኋላ ኦልሬዲ ባለን ግሩፕ አናውንስ አድርገን በሴሚናር ፎርማት እንቀጥላለን። አዲስ የምንስማማበት ስትራክቸር እስካልመጣ ድረስ አሁን ባለው መንገድ ማስቀጠል እንችላለን። ሌላ ምንም ፊድባክ የምናደርገው ኦር ደግሞ አስተያየት ሀሳብ ከሌለ የዛሬው ፕሮግራማችን እንደ ኢንትሮዳክሽን ስለ ፕሮግራሙ የተወሰነ ኤክስፕሌን ለማድረግ ሞክረናል። ከዛ ውጭ ደግሞ በጥሩ ቶፒክ ያው ካለው ከራሱ ከኤክስፔሪየንሱ አንጻር ፕራክቲካል በሆነ መልኩ አወልም አንዳንድ ነገሮችን ኤክስፕሌን ለማድረግ ሞክሯል። ለኛ ጥሩ ሰጀሽኖችንም በጣም አሪፍ ሰጀሽኖችንም ከአወል ካነሳው ነገር ተመርኩሰው የራሳቸውን እይታና ሰጀሽኖች የሰጣችሁንን ወንድሞቻችንን በጣም አመሰግናለሁ። ከዛ ውጭ ደግሞ ያው ትንሽ ዛሬ የመጀመሪያ ከመሆኑም አንጻር ሲቀጥል ብዙ ሰዎች የማንተዋወቅ ከመሆኑ አንጻር
የተወሰነ ኢንጌጅመንት ላይ ኦፍኮርስ ኢንጌጅመንት ነበረ፣ ግን ከዚህም በላይ ደግሞ ኢንጌጅመንት እንዲኖር እንፈልጋለን። እሱ ደግሞ ያው ከአንድ በላይ ሴሚናር እያደረግን ስንሄድ ኦልሬዲ ዋትሳፕ ግሩፕ አለ እንደተባለው ቀስ ያልን እርስ በርሳችን እየተዋወቅን ስንመጣ እሱ ነገር እየተቀረፈ የሚሄድ ይመስለኛል። ሶ ዛሬ ጆይን ያደረጋችሁን በሁሉም አቅጣጫ ጆይን አድርጋችሁ ስላዳመጣችሁን እዚህ ጋር ፕሪፔር ያደረግነውን ነገር ያው ይጠቅመናል ብላችሁ አስባችሁ ይሄ ሴሚናር ይጠቅመናል ብላችሁ አስባችሁ አክብራችሁን ስለመጣችሁ ሁላችሁንም ከልብ አድርጌ አመሰግናለሁ። ሆስታችንንም ያው በእናንተው ፊት እዚሁ ስራ አንትተህ ማኔጅ ሆነ ይሄንን ነገር ኢንቨስትድ ሆነ አዘጋጅተህ ለእኛ ለማጋራት ፈቃደኛ ስለነበርክ ከልብ አድርጌ አመሰግናለሁ። ሌሎቻችሁም እዚህ ያላችሁ በተለያየ ሴክሽን በኩል እውቀት ያላችሁ ኤክስፐርቲስ ያላችሁ ሰዎች በቮለንቲር መልኩም እኔንም ልታናግሩኝ ትችላላችሁ። ሶ አሬንጅ ማድረግ እንችላለን ለማለት እፈልጋለሁ። ያው ሀሳብን ከመከፋፈል ኮላቦሬሽንን ከመጨመር አንጻር ነውና ሁላችሁም በዚህ አጋጣሚ በሱ በኩል እንደምትረዱን ተስፋ አድርጋለሁ። ሌሎች ኢምፓራል ዊዲስ ደግሞ ሌሎች ፕሮጀክቶች አሉን። ፕሮጀክቶቻችን በተወሰነ ደረጃ የሆነ ሌቭል እስከሚደርሱ ድረስ ሲደርሱ ለእናንተ የምናደርሳቸው ይሆናል። እሱ ላይ የእናንተን ኮሜንት የምንጠይቃቸው ይሆናል። ያው እንደ ስቱደንትስ አሶሲዬሽን በአካዳሚክ ዘርፉ አክቲቭ ነው ብለን ስንነሳ ከመካከላችን አካዴሚያ ላይ እየሰሩ ያሉ ሰዎችን ነው እንደ ቤዚስ ተጠቅመን ጥሩ ነገር ልንሰራ የምንችለው እና ይሄንን ተረታችሁ እንደምትደግፉን ተስፋ አደርጋለሁ። በድጋሚ ሁላችሁንም ከልብ አድርጌ አመሰግናለሁ። ግሩፑን ፕሊዝ አክቲቭሊ እንጠቀመው። እኛ አናውንስመንት የምናደርግበት ግሩፕ ብቻ ይሁን ኢንጌጅ የምናደርግበት ያገኘናቸውን ነገሮች ሼር የምናደርግበት እና እርስ በርስ ያለንን ትውውቅ በዚሁ መልኩ የምናስቀጥልበት እናድርገው እላለሁ። ሁላችሁንም በድጋሚ እና ለመጨረሻ ጊዜ መልካም ምሽት፣ መልካም አዳር ለማለት ፈልጋለሁ። አመሰግናለሁ። ቻው። እናመሰግናለን። ቻው። እናመሰግናለን ሁላችሁም። እግዚአብሔር ያክብርልን።